በተለይም የተከበራችሁ እንደዚህ በእንደዚህ አይነት ፕሮግራሞች ላይ እንደዚህ አይነት በዓላት ሲከበሩ በይበልጥ ማህበረሰቡ ላይ በደንብ ጠልቀን መስራት አለብን ብለን ስለምናስብ የእኛም የምታደምጡን እናንተ የተከበራችሁ በደንብ ስለ እንደዚህ አይነት ነገር በደንብ መረጃ እንዲኖራችሁን ስለምናስብ እውቀት እንዲኖራችሁን ስለምናስብ በይበልጥ ዛሬ ስለ አካል ጉዳተኞች ልናነሳ አስበናል። ሀሳቦችን ይዘን መጥተናልና በይበልጥ ዛሬ ስለ አካል ጉዳተኞች በስፋት ስናነሳ ነው የሚሆነው። እንደምታስታውሱት በሌሎች ፕሮግራሞች በደንብ አንስቻለሁና ዛሬ ደግሞ ቆየት ብላ የመጣችውን እንግዳችንን የሚሉትን ይዤ መጥቼ ደግሞ እሷን በደንብ ከታዘባችሁ ካየችሁ በደንብ ትነግረናለች። አያይዘን ሰፋ ያሉ ሀሳቦችን እናነሳ ነው የሚሆነው። በድጋሚ እንኳን ደህና መጣሽ። እስቲ ሀሳቦችን ማንሳት እንጀምር። መልካም። እሺ፣ ሁላችሁም አድማጮቻችን ከአምላክ የሆነ ሰላምና በረከት በያላችሁበት ይድረሳችሁ እላለሁ። እንደ አነሳኸው ልዑሌ የአካል ጉዳተኞች ቀን እንዲሁም የነጭ ሪባን እና አሁን ደግሞ ነገ የብሔር ብሔረሰቦች ቀን በሀገራችን ይከበራል እና ተከታታይ በዓላት ያሉበት ነው የህዳር ወር ማለት ነው። ከእነሱን አስታከን ከምናነሳቸው ጉዳዮች አንዱ አሁን እኔ የማነሳው የአካል ጉዳት ጉዳይ ነው። አካል ጉዳተኞችን ወይም ደግሞ አካል ጉዳት ሲባል የሆነ የተለየ አካል አድርገን ነው እኛ የምናየው አእምሯችን ላይ በቃ የሆነ ነገር የሌላቸው ብለን ነው እንጂ የእኛ ቤተሰቦች፣ የእኛ ማህበረሰቦች እንዲሁም ደግሞ የእኛ ህዝቦች እንደሆኑ እንረሳለን። ከዛ ውስጥ የወጣ ይመስለናል እና የተለየ እንትን ይመስለናል። ነገር ግን አካል ጉዳት ሲባል ማናችንም በመቆማችን እርግጠኛ ስለማንሆን እኛው ራሳችን በእያንዳንዳችን ቤት ያለ ነገር በእያንዳንዳችን ቤት ባይኖር በጎረቤታችን፣ በማህበረሰባችን፣ በሀገራችን ያለ ስለሆነ እኛ ውስጥ ያለ ነገር ነው። አካል ጉዳት ማለት የሰው ህይወት ውስጥ አንድ ክፍል ወይም አንድ አካል የሆነ ነው። የሰው ልጅ ወይ በተፈጥሮ ወይ ደግሞ ከጊዜ በኋላ በሚመጡ ምክንያቶች በየዕለት ዕለት ህይወቱ ላይ የሚያጋጥመው ነገር ነው አካል ጉዳት በተለያዩ ምክንያቶች የሚፈጠር ቢሆንም። ነገር ግን ትልቁ ላነሳው የምፈልገው አእምሯችን ላይ መጀመሪያ አካል ጉዳት የሚለው ነገር ከኛ የተለየ ወይም ደግሞ እኛ የማንካተትበት አይደለም። ሁላችንም ህይወት ወይም ሁላችንም ቤት የሚያንኳኳ ነገር ነው። ዛሬ እየተራመደ ያለ ሰው ነገ ምን እንደሚገጥመው አይታወቅም። ነገ ላይ ሊወድቅ ይችላል እና ነገ ሲወድቅ ነው አካል ጉዳተኛ የሚባለው። ስለዚህ ይሄ የተለየ ነገር አይደለም ወይም ደግሞ የተለየ ፕላኔት ያለው ነገር አይደለም። አንድ ምድር ላይ ያለ አብሮን ከኛ ከሰዎች ልጆች ጋር ያለ ነገር ነው እና ሁላችንም የራሳችን አካል እንደሆነ አካል ጉዳት ሊያጋጥም የሚችል አንድ የህይወት የማህበረሰብ አንድ አካል ነው። ልክ አሁን እነዚህ ወንጀሎች ምኖች የሚባሉት አንድ የማህበረሰብ የሚፈጠሩ ነገሮች እንደሆኑ ሁሉ ይሄም አንድ የማህበረሰባችን አካል አንድ የኛ አካል ነው። በቃ እያንዳንዳችን ቤት ውስጥ ያለ ነገር ነው አብዛኞቻችን ጋር እና ይህ አዌርነስ የለንም። አሁን ብቻ የሆነ ችግር የአካል ጉዳት ሲባል ማስበው ሌሎች አካላትን ነው እንጂ የኔ አካል የኔ ቤተሰብ የኔ እንደዚህ ብለን አናስብም እና የራሳችን ቤተሰብ ሆኖ ነው እዛው የኛ አካል ሆኖ እንደዛ አድርገን አናስብም። አካል ጉዳት ሲባል ለብቻ ያለ ይመስለናል እና ያንን በደንብ ወደ ራሳችን ያም የሆነበት ምክንያት ጥሩ የሆነ ግንዛቤ ስላሌለ ነው። ከዚህ በፊትም ትንሽ እንደነካ ነው በማህበረሰባችንም በሀገራችንም እንዳለም አቀፍም ብዙ እንትን የለም እንደ ኃጢአት የሚታይ ነገር ስለነበረ አካል ጉዳት ብዙ እንትን አይባልም፣ እንደ መልካም ነገር አይቀበሉም። ትልቁ ልናነሳው የምንፈልገው እኛ የሰው ልጆች የሚፈጠሩት ህልም ይዘው ነው። ስለዚህ ያን ህልማቸውን ደግሞ በዚህ በአካል ጉዳት ምክንያት እንዳይቀርባቸው እንዴት ራሳቸውን ማውጣት ይችላሉ? ሴትም ሆነች ወንድም ሆነ ሁለታቸውም ይህን አካል ጉዳታቸውን ተቀብለው ራሳቸውን አሸንፈው ደግሞ ማህበረሰብ እንዲቀበላቸው በጣም ብዙ ድካም አለው እና ያን ነገር እንዲያቀልላቸው የሚችለው የራሳቸው ማህበረሰብ ቤተሰብ ነው። ይህን ነገር ሊያቀል የሚችለው እኛ ትልቁ ልናተኩር የሚገባው ትንሽ ድጋፍ ነው ሊፈልጉ የሚችሉት። ማንኛችንም ድጋፍ እንፈልጋለን፣ ወይ ገንዘብ ወይ የሆነ ማቴሪያል የተለያየ ድጋፍ እንፈልጋለን እና እነሱም ልክ እንደዛ ነው የሚፈልጉት። ወይ ገንዘብ ነው የሚፈልጉት ወይ ማቴሪያል ወይ የሆነ የሚያሻግራቸው ሰው ነው እና የሚያስፈልገው የሚፈልጉት ስንል እኛ የምንፈልገው ብንለው ይሻላል። እንደዛ ነው የሚፈለገው እና እንዴት ነው ልንረዳቸው የምንችለው? እነሱ ራሳቸውን መቀበል እንዲችሉ አንደኛ ነገር፣ ምክንያቱም ራሳቸውን የሚጠሉ ሰዎች አሉ። ለምንድነው የሚጠሉ? ተወዳጅ አይደለሁም፣ አልፈለግም፣ ምክንያቱም ምንም ልጠቅም አልችልም፣ ምንም ልሰራ አልችልም ነው የሚባለው። በጣም እኔ ማነሳት እዚህ አካል ጉዳት ጋር ተያይዞ የት ነበርሽ ነው። እኔ እንደ ሮል ሞዴል ነው ወስዳት እንደ ሴቶችም ማለት ነው። ከሴቶችም አንፃር ለምን ራሷን አሸንፋ ሰዎችን አሳምና እንደገና ለሰዎች መቆም የቻለች ሴት ናት እና በጣም ድንቅ ሴት ናት።
እሷ ብዙ ጊዜ እንትን የምትለው ነገር አለ። በቃ ችግር አላጠራቅምም። በእርግጥ የራሱ የሆነ እንትን አለ፣ አስተዳደግ የራሱ ማተር የሚያደርገው ነገር አለ። አስተዳደጓ በሴቶች መሪነት የተከበበ ስለነበር እሷ ብዙ አይከብዳትም ሴትነቷን ለማውጣት አካል ጉዳቷን ለመቀበል። እሱ የራሱ እንትን ቢኖረውም ግን የእሷን ምሳሌ መውሰድ ማለት እንዴት ነው እነዚህን ነገሮች ማድረግ የቻለችው ስንል እንደምትፈለግ ስላመነችበት፣ ለሌሎች እንደምትጠቅም ከራሱ አልፎ ለሌሎች እንደምትቆም ስታምን ነው። እና ያን ደግሞ እንድትሆን ያደረጉላት አካባቢዋ ላይ የነበሩት ያሳደጓት ሰዎች ሴትነቷን የሚያጎሉላት፣ እነዚህ አካል ጉዳቶቿን ደግሞ እንደ መጥፎ ነገር የማያደርጉባት። ማለት በጣም ወደው ነገር ደራሲውን አላሳዝንም ነው የምትለው፣ ወይም እግዚአብሔርን አላሳዝነውም እንደዚህ ያደረገበት ምክንያት ስላለው። ለዚህ ያንን መቀበል ስለቻለች ይሄ የሆነበት ምክንያት ለበጎ እንደሆነ ታውቃለች። ስለዚህ ስራዋን መስራት መቀጠል ብቻ ነው ከእሷ የሚጠበቀው። ግን ይሄን እሷንና ሌሎች ሰዎችን እንትን እንል አንችልም። አሁን በተለያዩ የኛ ማህበረሰብ አብዛኛው በገጠር የሚኖር ማህበረሰብ ነው እና እንደ ኢትዮጵያ ከዛ ጋር ልናነጻጽረው አንችልም። እንደዚህ የተመቸ ነገር የለም። አትፈለግም፣ ከቤት እንድትወጣ አይፈለግም፣ እንድትታይ አይፈለግም። ቤተሰቦቻችን ያን ነገር አይፈልጉም እና እግዚአብሔር እንኳን ይህን ነገር ለበጎ እንደሚያደርገው አይታወቅም። እንደ ክፉ ነገር ነው የሚታየው እና እንደ ትልቁ አሁን እንደ መግቢያ ማነሳው እኛ ችግራቸውን ልናቀል የምንችለው እኛው ራሳችን ነው። የቤተሰቦቻችንን ራሳቸውን እንዲወዱ፣ ራሳቸውን እንዲፈልጉ፣ ራሳቸውን እንዲያወጡ ማድረግ የሚችለው ማህበረሰቡ ነው። ምክንያቱም እነሱ ያን ነገር ለማድረግ ውስጣቸው ላይ አትችይም፣ አትፈለጊም፣ አትወደጅ የሚል ስሜት አለ። ያን ለማውጣት በጣም ኢንቫይሮንመንት ያስፈልጋቸዋል። ኢንቫይሮንመንታችን ደግሞ የኛ ምቹ አይደለም። አብዛኞቻችን እንዴ ምን ታደርጊያለሽ፣ በቃ ይሄ በጣም ረዥም ነው፣ ኢትዮጵያ ውስጥ እንደምታውቂው የለም፣ መሄጃ መንገዱ አይመችም፣ ይሄ አይመችም፣ ይሄ ነው ልንል የምንችለው እና ከታየሽ ደግሞ ቤት አሰድቢናለሽ። እንደዚህ ነገር ነው ያለው ማህበረሰባችን ጋር አስተሳሰቡ። ይሄ ኃጢአት አይደለም። ይሄ ምንም ሁላችሁም የኛ ቤተሰቦቻችን እንዳጠቃላይ የሰው ልጆች ህይወት ውስጥ ያለ ነው። የየዕለት ዕለት ህይወታችን ውስጥ ያለ ነው። ዛሬ እየሄደ የነበረ ሰው ነገም ሲተኛ ወይም ነገ የሆነ ነገር ናቸው አካል ጉዳተኛ ሊባል የሚችል ነው እና ይህን ነገር አንደኛ ተቀብለን ተፈጥሮ መሆኑ መቀበል ወይም ደግሞ እኛ ውስጥ ያለ ሁሌም ያለ ነገር በቃ ኔቸር ነው ያለ ነገር ነው የሰው ልጆች ውስጥ። ይሄ የሚሆንበት ምክንያት ደግሞ ለመጥፎ አይደለም፣ ለበጎ ነው። ሰዎች በእኛ ምክንያት ሰዎችን ያመሰግናሉ። እግር ኖሯቸው በእግራቸው የማይጠቀሙ ሰዎች እግዚአብሔርን ያመሰግናሉ። እግር የሌላቸው ሰዎች ይሄንን ሲሰሩ በጣም ድንቅ የሆነ ነገር እንደሆነ እግዚአብሔር እንደሚሰራ ያያሉ እና በተለያየ ምክንያት የሚፈጠር አደጋ ስለሆነ ያንን ግን ያሸክማቸው እንዲቀልላቸው እኛ ኤንቫይሮንመንቱን ልናቀል ይገባል። ለመግቢያ ያችልበና ወደ አንተ ልምጣ። ብዙ ነገሮችን ተንብረሻል። የተወሰኑ ነገሮችን ለመጨመር ያህል ብዙ ጊዜ በተለያዩ ፕሮግራሞች ላይ ከሚነሱ ነገሮች አንዱ አንቺም እንዳነሳሽው አካል ጉዳተኝነት እርግማን አይደለም የሚባለው እንትን በደንብ መነሳት አለበት ብዬ አስባለሁ። አካል ጉዳተኝነት በሁለት ይከፈላል። በተፈጥሮ የሚመጣና አሁን በፊዚካሊቲ ወይም ከጊዜ በኋላ የሚመጣ አካል ጉዳተኝነት ተብሎ በሁለት ይከፈላል። አሁን እንግዲህ እያስቸገረን ያለው ይህ በተፈጥሮ የሚመጣ አካል ጉዳተኝነት ነው። ምክንያቱም በተለይ ከቤተሰብ ከህፃንነት ጀምሮ አሁን አንቺም እንዳልሽው በማንኛውም ሁኔታ አካል ጉዳተኝነት ሊያጋጥም ይችላል። በተለይ ገጠር አካባቢ ልጆች ሲወለዱ እንደዚህ አይነት በነገራችን ላይ ብዙ ጉዳቶች እዛው ከመቀመጥ ነው እንጂ እንትን የሚሉት የሚበሱት ከህፃነታቸው ወጥተው መታከም ቢችሉ እነዛ ጉዳቶች በተወሰነ መልኩ መከላከል የምንችልበት እንትኖች አሉ፣ ሁኔታዎች አሉና በደንብ አሁንም እየሰሙን ያሉ አድማጮቻችንም እንደዚህ አይነት ጉዳት ያለባቸው ህፃናት በጎረቤታቸው እነሱም ቤት የሚሆኑ ከሆነ አሳፋሪ ነገር አይደለም። ይህ ነገር ብዙ ጉዳቶች ታክመው የሚድኑ ናቸው። ታክመው መዳን ባይችሉ እንኳን የስነ ልቦና ድጋፍ ጉዳተኛው የሚያስፈልገው እንዴት ባለው ሁኔታ መማር እንዳለበት አሁን እንደውም ትንሽ የተሻለ ነገር አለ ብዬ አስባለሁ። ያን ያህል ለመረጃ ሩቅ አይደለም እና ሰው መጠየቅ ብንችል እዚህ ላይ በደንብ መሰራት አለበት ብዬ አስባለሁ። ሸማግሌዎች ላይ በደንብ መሰራት አለበት። በደንብ ስለ አካል ጉዳተኝነት
የሀገር ሽማግሌዎች ለነሱ መረጃ መስጠት ቢቻል፣ ለሃይማኖት አባቶች መረጃ መስጠት ቢቻል፣ በተለይ የሃይማኖት አባቶች በደንብ ህዝቡ ላይ ትልቅ የሆነ እንትን ይፈጥራሉ። በተለይ የኛ ሀገር ማህበረሰብ ደግሞ በደንብ ቀና የሆነ ማህበረሰብ ነው፣ ታዛዥ ነው እና ለእንደዚህ አይነት የማህበረሰብ ክፍሎች መረጃ መስጠት ብንችል፣ ማስገንዘብ ብንችል በደንብ ወደ ማህበረሰብ የመግባት እድላቸው በጣም ሰፊ ነው የሚሆነው እና የሚሰሙንም እንደዚህ አይነት አክሰስ ያላቸው ሰዎች በደንብ እዚህ ላይ በደንብ መልዕክት ቢያስተላልፉልን እጅግ በጣም ደስ ይለናል። አካል ጉዳተኝነት አለመቻል አይደለም፣ አካል ጉዳተኝነት እርግማን አይደለም። እንደውም ከተጠቀምንበት በረከት ነው። እንደውም ቅድም እያነሳ ነበረ ነው እንትን ነበረኝ እና እዛ ላይ ሳነሳ እንደነበረው ማንኛውም ነገር ሊያጋጥመን ይችላል። ግን ዋናውና ትልቁ የኛ ውሳኔ ነው የሚሆነው። ነገሩን ጥሩ ወይም መጥፎ ማድረግ የምንችለው እኛ ነን። በእኛው እንግዲህ ህይወታችንን እኛ ነን የምንቆጣጠራት ብዬ የማስበው። ጥሩ እንዲሆን ማድረግ የምንፈልግ ከሆነ ጥሩ ይሆናል፣ መጥፎ እንዲሆን ማድረግ የምንፈልግ ከሆነ መጥፎ ይሆናል። የሚሰሙንን ማህበረሰቦች በተቻላቸው አቅም ይህን እዚህ አካል ጉዳተኛ ላይ ህይወቱን ጥሩ እንዲሆን ለማድረግ ይሞክሩለት። ከሆነ መንገድ በኋላ ይህ አካል ጉዳተኛ መንገዱን መያዝ ሲጀምር በእርግጠኝነት ይጠቅማቸዋል። ከሆነ ጊዜ በኋላ ከእነሱ አልፎ ተርፎ ለሀገር ነው የሚጠቅመው እና ትንሽ ነገር ነው የሚፈልገው፣ እርዳታቸው የሚፈልገው ትምህርት ሊሆን ይችላል፣ ካደገ በኋላ ስራ ሊሆን ይችላል፣ ገንዘብ አቅርቦት ሊሆን ይችላል። አንቺ ማስተርፏል እና በተወሰነ መልኩ ነው መርዳት ያለብን። ትንሽ እርዳታ የምናግዘው ከሆነ እጅግ በጣም በተለይ አካል ጉዳተኛ ሲሆን የሆነ ነገሩ ሲጎል የሆነ ነገሩ ጥሩ ይሆናል እና በተለይ በደንብ ካየን አካል ጉዳተኞችን በምን ትለያለህ ብትይ ማለት ነው ምንም እንትን ባለ ራሱ ሲያወሩ በጣም ያስታውቃሉ። በደንብ መረጃ አላቸው፣ በደንብ ይሰማሉ እና እዚህ ነገር ላይ ደግሞ እኛ ማየታችንን እንትን ብንላቸው፣ ማያዩ ከሆነ አይናችንን ለእነሱ እንትን ብንላቸው፣ ማይራመዱ ከሆነ በእግራችን በኩል አስተዋጽኦ ብናደርግላቸው፣ ማለት የሌላቸውን ነገር እንዳላቸው ብናደርግላቸው፣ ሙሉ እንደሆኑ እንዲሰማቸው ብናደርጋቸው ወደፊት አስተዋጽኦ ለማበርከት ያን ያህል አይሰንፉም ብዬ አስባለሁ እና በተቻለን አቅም ትንሽ የሆነ ድጋፍ ብናደርግላቸው የተሻለ ነገር የማድረግ እድላቸው እጅግ በጣም ሰፊ ነው የሚሆነው እና የሚሰሙን ማህበረሰቦች በድጋሚ አካል ጉዳተኝነት እርግማን አይደለም፣ አካል ጉዳተኝነት የተጠቀምንበት በረከት ነው። እድሎቻቸውን እንዲጠቀሙ አግዟቸው። ቤተሰቦችም ካላቸው አግዟቸው። የሚሰሙንም ሰዎች ጎረቤትም ካለ ያንን ሰው በደንብ እንትን ለማለት ሞክሩ፣ ግንዛቤ ለማስቀመጥ ሞክሩ። ምክንያቱም እንዳልኳችሁ አካል ጉዳተኝነት በረከት ነው እና ይህንን በረከት በደንብ ወደ ውጭ እንዲወጣ ለሀገሩ እንዲጠቅም አስተዋጽኦ አድርጉለት ለማሳለፍ ነው። መልካም ብሌ ብዙ ሀሳቦችን አንስተናል። ያው ቀድሞ ማህበረሰቡ ላይ እናንሳ ብለን ነው ወደዛ ወደሚመለከተው ወይም ደግሞ እኔ ብለን ወደ መምጣታችን ከዛ ከመምጣታችን በፊት ትልቅ የስኬት አንዱ ቅርጽ የሚሰጠው ነገር ኢንቫይሮንመንት የሚባለው ወይም አካባቢ የሚባለው ነገር ነው። አእምሯችንን እያንዳንዱ ነገራችንን ይቆጣጠራል። እንሸነፋለን ለአካባቢያችን ሁላችንም እና አካባቢያችን ማለት ስነ ምህዳሩ ምን ይመስላል? አሁን የሚቃምበት ቦታ ከሆነ ቃሚ መሆን እድላችን ሰፊ ነው። እነዚህ ኢንቫይሮንመንቶች እንትን ናቸው፣ ጎጂ ናቸው እና በዛ ልክ ደግሞ አንተ እንድታነብ አንተ እንድትጎብዝ ተነስ እና የሚልህ ደግሞ ከሆነ ወይም የሚሰራ ሰው የሚያነብ ሰው ጋር ከሆን አትሰንፍም እና እነዚህኛ ኢንቫይሮንመንቱን ብናመቻችላቸው እንደሚችሉ የሚያሳዩ ነገሮችን በእግር እንደማይታሰብ በእጅ እንደማይታሰብ አይምሮ ነው ሊያስብ የሚችለው። በቃ አሁን ሲያነሱ ነበር እኔ በጣም የት ነበርሽን ሳያቸው አንዳንድ ሰዎች አሉ በቃ እንዴት ነው እናንተ እንዴት ነፍሰ ጡር ነሽ ምናምን የሚሉ ሁሉ አሉ። የሰው ልጅ የሚደነግጣል። የተለየ ነገር አይደለም ግን የተለየ ይመስለናል። በቃ ለአካል ጉዳት ሲሆን የተለየ ነገር ያለ የተለየ ለእነሱ የተለየ ተፈጥሮ የተሰጠ ይመስለናል እና አሁን ሰው ከጊዜ በኋላ የመጣ አካል ጉዳት ቢሆንም ግን በዛ ልክ እንትን አለ። ትንሽ ላነሳ የፈለግኩት አሁን የአርት ስራዎቻችን ላይ ነው። አርት ስራዎቻችን ላይ አካል ጉዳት ብዙም እንትን አይልም፣ የተካተተ ነገር የለውም። አሁን ሰዎች ሙዚቃ በጣም ያዳምጣሉ፣
ፊልሞችን ያሉ የተለያዩ ነገሮች አሉ። በእርግጥ አሁን እየተሰራበትም የራሱ የሆኑ የሚሰሩ ሰዎች ይኖራሉ። ግን ከሙዚቃ ጀምሮ እንትን የሚለው አካል ጉዳት የሌለና በጣም ቆንጆ የሆኑ ነገሮች ብቻ ነው እንትን የሚባሉት የሚንጸባረቁት ማለት ነው። ምሳሌ አይኗ በጣም እንዲህ ነው፣ አፍንጫዋ እንዲህ ነው፣ እነዚህ እግሯ ምናምን ነው በቃ የሚባለው እና የሰው ልጅ ይሄ የውስጣዊ ማንነቱ ሙሉ እንዲረሳ ነው የሚደረገው። ያለው ችሎታ ያላት ይሄ ሴትነትና ወንድነት የሚላኩባቸው የራሱ የሆነ እንትን ይተውና ውጫዊ ነገር ላይ ብቻ እንድናተኩር ተደርጎ አካል ጉዳትም እዚህ ውስጥ እንዳይካተት ተደርጓል። በተለያዩ ሙዚቃዎቻችንም በቃ የሚተኮረው በጣም ውበቷ ምኗ ስለሆነ አይኗ ምናምን ስለሚባል አይን የሌላት ልጅ ማግባት እንደማትችል አይነት ወይም ደግሞ ቤተሰቦቿ ሰርግ መደገስ ሊያፍሩም ሁሉ ይችላሉ ማለት ነው። እሷን በዛ መዳር ራሱ ሊፈሩ ይችላሉ። ማህበረሰቡ አንዱ ቤተሰብም ደግሞ የሚያሸማቀው የማህበረሰብ ጉዳይ ስለሆነ ደፍሮ እንኳን እንዳይወጣ ያደርጓል። እና አርቲስቶቻችን ወይም ደግሞ አርት ስራ የሚሰሩ ማንኛውም ባለሙያ ይህን ነገር በደንብ ልናካትት ይገባል፣ በደንብ ሊታሰብበት ይገባል። ቅድም እንዳልከው የሃይማኖት አባቶች ትልቁ ሚና ያላቸው ናቸው። እኛ ምክንያቱም የሰው ልጅ የትኛውም አብዛኛው የኢትዮጵያ ሕዝብ ማለት ይቻላል የሃይማኖት አባቶቻችንን እንሰማለን እና በጣም ትልቅ ተጽዕኖ ማሳደር ይችላሉ። በተለያዩ በወንጌሎችም ይሁን በእያንዳንዱ በእስልምና በየትኛውም ጉዳይ ላይ ይህንን ሀሳብ እውቀት መስጠት፣ ግንዛቤ መስጠት እና ማስተማር ይቻላል። እና ሲቀጥል ግን ትልቁ ፓወር ያለው አርት ነው። እንደሚታወቀው ሰዎች ፊልም ሳያዩ ወይ ደግሞ ሙዚቃ ሳይሰሙ የሆነ ነገር ይገናኛል ከነሱ ጋር ወይ የሆነ ዩቲዩብ ሳያዩ ምናምን ነገር ላያልፉ ይችላሉ። እና በዚህ ዘመን አብዛኛው ከዛ ጋር ተያይዞ የእነዚህ አርት ስራዎች ላይ ትኩረት መደረግ ያለበት የውስጣዊ ውበታችን ላይ ወይም ደግሞ ምን ያህል ችሎታ አላት የሴት ልጅ ሴትነቷ ምኑ ላይ ነው፣ ወንድስ እንደዛ ወንድነቱ ምኑ ላይ ነው እንጂ መተኮር ያለበት አርት ስራዎቻችን ላይ አይንሽ እንደዚህ የሚሉ የአርቲፊሻል ነገር የበዛባቸው ናቸው አብዛኞቹ ነገሮች። እና የሆነ ሌላ እንትን የሚመስል የሰው ልጆች የህይወታቸው እንትን ራሱ ይበላሻል። በቃ በጣም እንትን ላይ ብቻ እንዲያተኩሩ ፊዚካል ነገር ላይ እንዲያተኩሩ እና ራሳቸውን እስከ ማምለክ ድረስ ይደርሳሉ። በቃ መልክህን በጣም እንትን ማለት ትኩረት እንዲሰጥ ያደርግሃልና ያ ደግሞ ውስጣችንን እየወሰደብን ያለ ነገር ነው። እንደሚታወቀው በየሄድንበት ራሳችንን ብቻ ውጫችንን ብቻ ነው ማሳመር የምንፈልገው እንጂ ውስጣዊ ነገራችንን ማሳመር አንፈልግም። ለምን ሰዎቹ የሚፈልጉት ውጫችንን ስለሆነ ማለት ነው። ከዛ አንጻር የአርት ስራዎች ትኩረት ቢሰጣቸው። አሁን ምዕራፍ ሚል አለ፣ ምዕራፍ 2 የሚል ፊልም አለና እዛ ላይ በትንሽ ምክንያቶች የሚፈጠር አካል ጉዳት ነው። ከዛ በኋላ በጣም የ50 ዓመት ህልም የነበራት ወይም ደግሞ እንትኖች እቅዶች የምታወጣ ልጅ አካል ጉዳተኛነት ይደርስባታል እና ሌላ የህይወት ገጽ ደግሞ ታያለች እና ምንም መጥፎ ነገር አይደለም። በረከት ሆኖ የሚመጣበት የራሱ እንትን አለው። እኛ ከምናስባቸው ነገሮች ውጭ እኛ የሰው ልጆች ነን፣ የሚታየውን ብቻ ነው ማየት የምንችለው እና ከዛ ውጭ የሆኑ ነገሮች የሚሰሩባቸው ምክንያቶች ስላሉ እያንዳንዳችን እነዚያን ነገሮች ማሰብ መቻል አለብን። አርት ስራዎች እንደዚህ አይነት ምዕራፍ 2ን ያነሳሁት እንደ አርት ስራ በጣም ትልቅ ስራ ነው። አካል ጉዳቱ አልገደባትም፣ ግን ደግሞ በጣም ትልቅ የህይወት ትምህርት ሰጥቷታል። 50 ዓመት 60 ዓመት እንላለን፣ ግን ዛሬንም አናውቅም እኛ ወተን ምን እንደሚገጥመን። ዛሬ ስለቆምኩ ዛሬ ውብ ስለሆንኩ አይደለም። የዛሬና የነጋችንን እያንዳንዱ ነገር የሚያውቀው እግዚአብሔር የፈጠረን አምላክ ብቻ ስለሆነ አርት ስራዎቻችን ላይ እነዚህ ነገሮች እንዲካተቱ አደራ ለማለት ነው። እናንተም ቤተሰቦቻችን ትልቁ ነገር የማህበረሰብ ጉዳይ ነው። ማህበረሰብ በጣም ለስኬት ወሳኝ ቁልፍ ነው እና ሁላችንም ምንም እኮ አይደለም የምናደርገው ልክ ለራሳችን እንደምናደርገው ወይም ደግሞ አሁን አካል ጉዳት የለበትም ብለን ለምናስበው ሰው እንደምንሰጠው መስጠት ብቻ ነው። ምክንያቱም እነሱ በራሳቸው ነው ቆፍረው አብዛኞቹ አካል ጉዳተኞች እዚህ የደረሱት ቆፍረው ምንድነው አንዲት ሳለች በጣም ጀግና ሴት አለች ታይ የምትባል ምንድነው በቃ እሷ እንደውም የሆነ ሰዎች ኔጌቲቭ ነገር ሙሉ ለሙሉ ሲናገሩ ያን ነገር አለማወቅ እውቀት አለመኖር በጣም መታደል ነው ትላለች። በቃ እውቀት ከሌለ አንዳንዴ ጥሩ ነው። እየሰደቡ እንደሆነ አታውቅም፣ እየጠሉት እንደሆነ አታውቅም። ለዚህ እንደ ጥሩ ነገር ነው እየተቀበልክ ያለውና እውቀት በራሱ አንዳንዴ ይጎዳል። በቃ እነዚህ ሰዎች እኮ እንዲህ ማለት እንዲህ ነው ብሎ እንትን ማለቱ አለማወቅም ጥቅም አለው ስትል ነበርና ማህበረሰብ የሚሰጠን እያንዳንዱ ቃሉ የሚሆን የትኛውም ነገር ዋጋ ስላለው የውጫዊ ነገራችን ኖርማል ፊዚካል ነገር ሊጠፋ የሚችል ነገር ዛሬና አሁን ብቻ ያለ እንጂ ነገ ላይ ምን እንደሚፈጠር የማናውቀው ነገር ስለሆነ አርት ስራዎቻችን ላይ በትኩረት ከተሰሩ ምንም ማህበረሰብ ማይቀየርበት ምክንያት የለም። ወደ ውስጣችን ብቻ ማየት ነው። ማህበረሰባችን እኛ ጋር እንዳለ ማወቅ ነው። አሁን ግን ላይ በትኩረት ወደ ራሱ አሁን አካል ጉዳተኛ ነኝ ብሎ የሚያስብ ሰው ራሱን እንዴት ነው ማውቃት ያለበት ወደሚለው እንምጣ። እንደውም አሁን
ይህን ሀሳብ ስታነሺ አንድ ሀሳብ መጥቶልኝ ነበርና ስለ አካል ጉዳተኞች ስናነሳ አካል ጉዳተኛው ብዙ ጊዜ እንደሚነሳው በነገራችን ላይ ብዙ ጊዜ ስናነሳ ናችን እያወራ ነበረ። ስለ አካል ጉዳተኞች ስናነሳ ብዙ ጊዜ የምናነሳው ስለ ማህበረሰቡ ማህበረሰቡ እንዲያረገ ነው የምንለው እና ከአካል ጉዳተኞች ምን ይጠበቃል? የአካል ጉዳተኛ ራሱ ላይ ምን እየሰራ ነው ያለው? እናውቃለን። ብዙ አይነት ችግሮችን አልፎ ነው ወደፊት የሚመጣው። ብዙ ችግሮች ያጋጥሙታል እንዳለው ቅድም እንዳነሳ ነው ከቤተሰብ ጀምሮ ከጎረቤት ከማህበረሰብ ጀምሮ ግን ከሆነ ጊዜ በኋላ የአካል ጉዳተኛ ማሰብ ይጀምራል፣ በራሱ ማሰብ ይጀምራል። ከዛ በኋላ ነው በነገራችን ላይ ትልቁ ጦርነት የሚጀምረው ከራሱ ከዛ ሲነሳ ነው። በምንም አድርጎ ወደ ፖይንቱ ሊመጣ ይችላል። ግን ወደ ፖይንቱ ሲደርስ እንዴት ህይወቴን መቀጠል እችላለሁ የሚል ሀሳብ ይመጣል። ከዛ በኋላ ነው በነገራችን ላይ ትልቁ ጦርነት የሚነሳው። ብዙ ተማሪዎችን ተመልክተናል፣ ወደ ዩኒቨርሲቲ ብዙ ልጆችን ተመልክተናል እና ይህ አካል ጉዳተኛ እውነት ራሱን ተቀብሏል? ራሱን በምን ያህል ሁኔታ ተረድቶታል? መጀመሪያ ጉዳተኝነታችንን ተቀብለናል ወይ? አይነ ስውርም ከሆነ አይነ ስውር መሆኑን፣ እግር ጉዳት ከሆነ እግር ጉዳቱን ተቀብሎታል ወይ? ዋነኛትና ትልቁ አካል ጉዳተኝነቱን መቀበሉ ላይ ነው። እንደዛ ማይሆን ከሆነ መጀመሪያ ፈርስት ስቴፕ ላይ ነው ችግር የተፈጠረው። ምክንያቱም አላመነማ፣ ጉዳተኝነቱን አላመነው። ከዛ በኋላ እንዴት ወደ ህዝቡ መቀላቀል እንዳለበት ነው የለውም፣ እውቀቱ የለውም። ከዛ በኋላ ተጨማሪ ችግር ነው የሚሆነው። ምክንያቱም አላመነማ ራሱ። መጀመሪያ አካል ጉዳተኞችን ማመን አለበት ብዬ አስባለሁ እና መጀመሪያ አካል ጉዳተኛችንን እንመነው። እኔ አካል ጉዳተኛ አይነ ስውር ከሆነ አይነ ስውር። ከዛ በኋላ ወደ ኔክስት ስቴፕ ማለፍ እንችላለን፣ ከማመን በኋላ ደግሞ ማለት ነው። ከዛ በኋላ ደግሞ ከማመን ቀጥሎ ሊመጡ እስከሚችሉ ነገሮች አንዱ አካል ጉዳተኝነቴ ለእኔ ምንድን ነው? በረከቴ ነው? ስህተቴ ነው? ወይስ ለእኔ እርግማኔ ነው? አካል ጉዳተኝነት ለእኔ ምን ነው የሚለው ቀጥሎ ደግሞ የሚመጣ ነገር ነው። ይሄ በጣም ወሳኝና ዋና ከሚባሉ ነገሮች አንዱ ነው ብዬ አስባለሁ። ምክንያቱም ቀጥሎ ከማህበረሰብ ጋር ወደ መቀላቀል ነው የምንሄደው። ከዛ በኋላ አካል ጉዳተኝነቴ ለእኔ በረከት እንደሆነ ካለመንኩኝ ኮምፕሊትሊ ሁሉ ነገር የተቀያየረ ነው የሚሆነው። ምክንያቱም ለእኔ እርግማን ነዋ። ከማህበረሰብ ጋር እኩል አያስኬደኝም፣ እኩል ማውራት አልችልም፣ ኮንፊደንስ አይኖረኝም። ምክንያቱም መጀመሪያ ሀሳቤ ምንድነው? አካል ጉዳተኝነቴ ለእኔ በረከት አይደለም፣ ለእኔ እዛ ጋር እርግማኔ ነው ነው ብዬ ስለማስብ፣ ስለዚህ ከሰው በታች ነኝ ብዬ ነው የማስበው። በንግግርም ሆነ በየትኛውም ሁኔታ እኩል ነኝ ብዬ ስለማላስብ የበታችነት ስሜት የተሰማኝ ይመጣል። የበታችነት ስሜት ሲሰማሽ ደግሞ ይሄ ነገር እየሄደ ወደ ጭንቅላት ይመጣና ራስን እንትን ወደ ማለት ይመጣልና ራስን ወደ መተው ይመጣልና መጀመሪያ ባያስፈልገን ከአካል ጉዳተኝነታችንን ከተቀበልን በኋላ ይሄ አካል ጉዳተኝነቴ ለእኔ በረከቴ ነው ወይስ እርግማኔ ነው ብለን ማመን ነው። ኦኬ በረከት ነው ብለን የምናስብ ከሆነ ይህ ትክክለኛ ፖዚሽን ነው። ወደ ኮንፊደንሳችን እየመጣን ነው ማለት ነው። ወደ ማህበረሰቡ ስንቀላቀል በእርግጠኝነት ደረታችንን ነፍተን ማለት እንችላለን። የሆነ ሀሳብ ሲነሳ እኔም እኮ እንዲህ ነበርኩኝ፣ አሁን ግን እንዲህ ነኝ። አንዳንዴ ከሚያዩ ሰዎች የበለጠ በነገራችን ላይ ብዙ ነገር ስታደርግ ይገረማሉ። እኔ የሚገርምሽ ከአንክ 15 ቀን ምናምን በፊት ኳስ እያየሁ ነበር ከልጆች ጋር እና ኳስ እያየን የነበረው በቴሌቪዥን ነው። በእንግሊዝኛ ኮሜንታተር ነው እያየን፣ በሬዲዮ ለሚሰማ የነበረው አክቲቪቲዎቹን እነግራቸዋለሁ። እንዲህ ይሆናል፣ በዚህ ደቂቃ ነው ጎል የገባው፣ በዚህ ደቂቃ ነው እንደዚህ ሆነው። የሚገርምሽ በጣም ነበር ሲገረሙ የነበረው። እንዴት እንትን አልከው? እንዴት አወቅከው? እንደዚህ አይነት ገጠመኞች ያጋጠሙናል እና አንዳንዴ በራስሽ ኮንፊደንስ ሲኖርሽ በትንሽ ነገር የሚያይ ሰው ይገረምብሻል። ስለዚህ ምን አለው የኛ ሀገር ሰው እንክብካቤውን አይችልበትም።
በተለይ እንዲሁም እኔ እንደማስበው ከሆነ በነገራችን ላይ የኛ ማህበረሰብ በጣም እንትን እንለዋለን፣ በጣም ጫና እናሳድርበታለን። ግን የኛ ሀገር ማህበረሰብ በጣም የሚረዳ ማህበረሰብ ነው፣ በጣም የሚንከባከብ ማህበረሰብ ነው። ግን እንዴት ባለ ሁኔታ ነው የሚለው አሁን ትልቁ ጥያቄ እሱ ነው። ከኛ የሚጠበቀው በነገራችን ላይ እንዴት እንደሚንከባከበን እናሳየው። በተለይ የተማርን አካል ጉዳተኞች ፊደል አውቀናል፣ ቀለም ተጠግተናል ብንል አካል ጉዳተኞች ብዙዎቹን ስናያቸው ግድ የለሽ ናቸው። እንደውም ሊያግዟቸው ሰዎች ሲመጡ ማባረር ምናምን ነው የሚመጣው። እሱን እንዴት ሆነ የሚለውን እንመጣበታለን። ከኋላ ብዙ ችግሮች ሊመጡ ይችላሉ። ግን ቢያንስ መማራችን ተጽዕኖ ሊያደርግብን ይገባል። ከሰው ጋር ለመግባባት መማራችን፣ ፊደል መቁጠራችን ከሰው ጋር ለመግባባት በጣም ወሳኝ ነው ብዬ አስባለሁ። አዎ፣ ምክንያቱም የምታድጊበት ማህበረሰብ አለ። እሱ አንዳንድ ነገር ሆኖ ግን 15 ዓመት 20 ዓመት በትምህርት ማሳለፍሽ ቢያንስ የተወሰነ እውቀት አንቺ ጭንቅላት እንዲኖር ማድረግ አለበት። ሰውን የመረዳት እድልሽን መጨመር አለበት ብዬ አስባለሁ። አሁን እንደ ቀላል ምሳሌ አይ ቲንክ 15 ከወር በፊት እኔ ቦይስ ወድቄያለሁ። ይህንን ላነሳልሽ የፈለግኩት ብዙ ጊዜ ማህበረሰቡ ሊያግዝሽ ይፈልጋል። ግን ሊያግዝሽ ሲፈልግ ቅድም እንዳነሳ ነው ይሄ አካል ጉዳተኛ እንዳለው ቅድም ለማንሳት እንደሞከርኩት ዲሲፕሊን የለውም። ዲሲፕሊን ዜሮ ዲሲፕሊን የለውም። ከዚህ ዲሲፕሊን ስለዚህ ዲሲፕሊን ቅድም እንዳለው እናነሳዋለን። ግን ዲሲፕሊን አለመኖሩ መጥቶ እንዳያግዘው እጁን ይዞ እንዳያሻግረው ትልቅ ተግዳሮት ነው። በጣም ትልቅ ተግዳሮት ነው። አንደኛውም እኔ ያጋጠመኝንም እንትን ማንሳት የፈለግኩትም በዛ ነው። ብዙ ሰው ሊያግዝሽ የሚመጣ ሰው አለ። ከኋላም ደግሞ ወደዚህ ሁን ወደዛ ሁን ብሎ በሱ ጭንቅላት እያገዘሽ ነው የሚመስለው። ግን ወደ አንቺ ሲመጣ ደግሞ መልዕክቱ ምን ይሆናል? ኔጌቲቭ ይሆናል፣ ወደ ማስፋት ይመጣል ማለት ነው። እና ትልቁ ችግሩ አካል ጉዳተኛው ዲሲፕሊን የለውም። ብዙ አካል ጉዳተኛ ከዩኒቨርሲቲ አንስቶ ዩኒቨርሲቲም በደንብ አይተናል። እና ዲሲፕሊን ይኖራል፣ በደንብ ዲሲፕሊን ይኖራል። በአንድ ሁለት አካል ጉዳተኛ ሁሉም አካል ጉዳተኛ ይጨፈለቃል። እና የሚሰሙንም ካሉ አካል ጉዳተኞች ፓርኩስ እየሰሙን ያሉ አካል ጉዳተኞች መጀመሪያ ራሳችንን ላይ በደንብ እንስራ። እኔ ምን ያህል አካል ጉዳተኞች ተቀብዬዋለሁ? ምን ያህል ኮንፊደንስ አለኝ በራሴ? ምን ያህል መስራት ይችላለሁ? ምን ያህል ከህዝቡ ጋር መኖር ይችላለሁ? ምን ያህል ማህበረሰቡን መረዳት ይችላለሁ? ምን ያህልስ እኔ አስፈላጊ ሰው እንደሆንኩ ለማህበረሰቡ እየገለጽኩ ነው ያለሁት? ምን ያህል ማህበረሰቡ እኔን እንዲያግዘኝ ጥረት እያደረኩ ነው ያለሁት? እንዴት ባለ ሁኔታ ሊያግዘኝ የሚመጣውን ማህበረሰብ እያስተናገርኩት ነው ያለሁት? እያባረርኩት ነው ያለሁት? ወይስ ሊያግዘኝ ሲመጣ ይሄ ነው የሚሆነው ብዬ የተማርኩትን ነው ወደ ማህበረሰቡ አፕላይ እያደረኩ ያለሁት የሚለውን በደንብ ማንሳት አለብን ብዬ አስባለሁ። እጨምራለሁ እዚህ ላይ ያንቺንም ሀሳብ እናክልበትና በደንብ እናዳብረው ደስ ይለኛል። መልካም ነው። በጣም ትልቅ ሀሳብ ነው ያነሳኸው። ምን ይባላል አሁን የተፈጥሮ ህግ በተፈጥሮ እኛ ብዙ ስለማይገባን እንጂ ወይም ብዙ ከውስጣችን ጋር ስለማንሆን ብዙ ችግሮች የምንፈጥረው አናስተውልም። አብዛኞቻችን ሰዎች አንተ ያሳየሃቸው ነው የሚነግሩህ ይባላል። በቃ አንተ የተረክላቸውን እነሱ ይነግሩሃል መልሰው። አንተ እንዲህ ነህ ምናምን ሲሉ ከየትም አምጥተውት አይደለም፣ አንተ ካሳየሃቸው ነገር አንጻር ነው። እና ቅድም ማህበረሰብ እንዲህ ነው የተለያየ ችግር አለበት ብለናል። ግን ደግሞ ማህበረሰቡም እንደዛ ሆኖ በጣም አስቸጋሪ በጣም ጨለማ እንኳን በሆነ ሰዓት ሰዎች ለምንድን ነው ወጥተው ያበሩት? ለምንድን ነው የወጡት ስንመረምር ራሳቸውን አሸንፈው ነው ማለት መቀበል ያለው ነገር ላይ እናተወቀረው። ምንም የምትቀበለው ላይ አንደኛ አካል ጉዳተኛ ነኝ ወይም ደግሞ የሆነ አካል ጉዳት ደርሶብኛል። የአካል ጉዳቱ ምንድን ነው የመጣበት የራሱ በረከት አለው። ያ ግን በረከት መሆን የሚችል ወይም በረከቱ ደግሞ በረከት ሲባል ለሌሎች የሚተርፍ ነገር ነው። ለሌሎችን መትረፍ እንዲችል መጀመሪያ ላይ ማህበረሰብን መቀበል መቻል አለብኝ። ማህበረሰቦቼ አልተማሩም፣ አያውቁም፣ ወይም ደግሞ ይሄ ነገር እንደ መጥፎ ነገር አድርገው ሊረዱ ይችላሉ። ማህበረሰብን መቀበል ታዲያ እንዴት ላሳምናቸው? እነዚህን ህዝቦች ማሳምናቸው እንዳልከው አንተ ያሳየሃቸውን ስለመሆነ የሚነግሩ ካልቻልክ ትችላለህ ማለት አይችልም። አብዛኛው ህዝብ ችለህ ስታሳየው ግን ያምንብህና ብዙ ኃላፊነት ይሰጣል። ትንሽ ነገር ነው የሚፈልገው የኛ ማህበረሰብ፣ ትንሽ ነገር በንግግር ራሱ ያምናል። እና
እኛ ራሳችን ነን የምንጽፈው የራሳችንን ነገር ስንጽፍ እነሱ መልሶ ያን አንብበው ነው የሚነግሩን። እና ከአካል ጉዳት ግን ወደ በረከት እንዴት ልንመጣ እንችላለን የሚለው ትልቁ ፖይንት መቀበል ነው። ትልቁ ፖይንት መቀበል መቻል። የተለያዩ አሁን እንግዲህ አብነት የምናደርገው የኖሩ ሰዎችን ነው፣ በእነዚህ አይነት ነገር ውስጥ ኖሩ ያለፉ ሰዎችን ነው። እና በዛ ምክንያት አካል ጉዳት ብቻ ስላለባቸው ያለ ጊዜ ትዳር ቀርቶላቸው መማር ችለዋሉ። አንዳንዶቹ ነው እንግዲህ ከቤት ወጥተው ቤተሰቦቻቸው የነቁላቸው ከዛ ትምህርታቸውን ተምረው ለሌሎች ብርሃን መሆን መቻል ይችላል። እንዴት ነው ያንን የሆኑት? ግን አካል ጉዳታቸው ጠቀማቸው። ትዳር የነበረችው ሴት ትዳሯ ቀረና ወደ ትምህርት እንድታተኮር ተደረገ። የተለያዩ የአእምሮ ባለጸጋ ሲሆኑ ወይም የእውቀት ባለጸጋ ሲሆኑ የተለያዩ ኢንተርቪዎች ላይ ሲናገሩ እንዴት ነው ይሄን ልታዳብር የቻልከው? አታይም? አይንህ እንደዚህ ሳይሆን እንዴት ነው የምታነበው ሲባል በቃ አዳምጣለሁ፣ ወደ ራሴ ወደ ውስጤ በደንብ አያለሁ። እንደዚህ ባልሆን ኖሮ ዛሬ ይህን ሰው አልሆንም። ልክ እንደ ጓደኞቼ ተራ ሰው ሊሆን ይችላል። አሁን የት ነበርሽም ያለችው ምንድነው? አብዛኞቹ አግብተዋል የሷ ጓደኞች። እሷ ግን በስነ ስርዓት ተምራ አሁን አግብታ ልጅ ወልዳ ስኬታማ ሰው ሆናለች። እና እድል ሆነላት፣ በር ከፈተላት። ወደ ከተማ መጥታ ትምህርት እንድትማር ራሷ ላይ በደንብ ትኩረት እንድታደርግ፣ ሌላ ደግሞ ያላትን ብርሃን እንድታወጣ ትልቅ የረዳት ነገር ምንድነው? አካል ጉዳቷ በረከት ሆነላት ለሷ። እንደዚህ አድርገን ማየት ከቻልን ነው። ግን ትልቁ ነገር ምንድነው? ሁሌም ለእያንዳንዳችንም የሚጠቅመን ሰዎች ምንም ይበሉ፣ ፖዚቲቭም ተናገሩ ኔጌቲቭም ተናገሩ፣ ሁሌም በጥሩ መንገድ መረዳት። ለማንም ብለን አይደለም እንደዛ የምናደርገው፣ ለራሳችን ስንል፣ ለራሴ ስሜት ስል ማለት ነው። የሚሰጠኝ ስሜት ጥሩ እንዲሆን በጥሩ መንገድ መተርጎም። ያ ችግር አለብን እንደ ማህበረሰብ፣ በጣም ችግር አለብን። እከሌ እኮ እንደዚህ ያለኝ ብለን በኔጌቲቭ ነው የምናሰላስል ያን ጉዳይ። ለፖዚቲቭ ነው እኮ እንደዚህ ያለኝ። ምሳሌ ሰዎች አንተ ሊረዱ ሲመጡ ሲያስተካክሉ የሆነ እንትን ብለው አይደለም። ምሳሌ መጥቶ የሆነ ሰው ብር ሊሰጥህ ይችላል አይደል? ስለምን መስሎት፣ ግን በኔጌቲቭ አስቦት አይደለም። እሱ ማየት የሚችለው የውጭውን ነገር ነው። አያውቅም፣ ያንተ ማንነት አያውቅም። ብቻ ብዙ ነገሮችን ሰዎች የሚያዩት በውጭዊ ነገር ስለሆነ ብር ብሎ ሊሰጡ ይችላሉ። የዛኔ አይ እናቴ እኮ እንደዚህ ነው እዛ ጋር የሚለምን ሰው ካለ ትሰጫለሽ ብለን በዚህ መንገድ ማስተናገድ መቻል እንጂ እንዴት እንዲህ ተባልኩኝ እንዴ አይቶ አይረዱኝም እኔ እንዴት እንደዚህ ተረጅልኝ ብለን አሁን ኔጌቲቭ ላይ አይደለም መውሰድ ያለብን፣ ፖዚቲቭ ነው። ማህበረሰባችን በጣም ቅን ነው እና ደግሞ አያስተውልም። ይሄ ነገር እንዴት ነው ምናምን ብሎ አያስተውልም። ቀጥታ ነው እና ያን ነገር የሚተረጉመው። ሁሌም ይሄ ጥሩ አመለካከት ወይም ፖዚቲቭ ቲንኪንግ የሚባለው እጅግ በጣም ለኛ ለሰዎች ልጆች አስፈላጊ ነገር ነው። ራሳችንን ታዲያ እንዴት ነው የምንቀበለው? ወይም ደግሞ ራስን መቀበል የመጀመሪያ ደረጃ ከሆነ ለማንኛውም ሰው እዚህ ምድር ላይ ላለ ሰው ራስን መቀበል ያለበትን ሁኔታ ማለት አሁን ብር የለኝም አሁን እንደዚህ የለኝም የሚለው ነገር ለመነሳት ቀጣይ ጉዞ ለመሄድ አሪፍ ነው። እና ምሳሌ የሚያስፈልገውን ነገር እንዲያውቅ የሚያደርገው ራሱን መቀበል፣ አሁን ያለበትን ቦታ መቀበል። ሁሉም አካል ጉዳተኝነት ላይ ያለ ሰው ራሱን መቀበል መቻል፣ እንደዚያ ላይ ማለት ነው። ስለዚህ ምን ማድረግ ያለብን ቀጣይ ሴት መሄድ ያለበት እርቀት ምናልባት ከሚያየው ሰው እጥፍ ሊሆን ይችላል፣ እርቀቱ ሊያስኬድ ይችላል። ምክንያቱም ይሄ ነገር በራሱ የዛን ሊሆን ይችላል። ችግር ነው የሚባለው፣ ስኬት ማለት ችግር ነው ይባላል። ችግር ወደ ስኬት መቀየር ነው ትልቅ የሚያለፋው እንጂ ችግር ከሌለ ስኬት የለም። ችግሩን ግን እንደ በረከት የተቀበለ ሰው ስኬት ማምጣት ይችላል። ይሄ ምንም አይቀየርነት ነው። እና እኛ ችግሮችን ብዙ ጊዜ ስለምናጠራቅማቸው ሌላ ችግር እየጨመረ የምንሄደው እንጂ አሁን ያለውን ችግር ከፈታን ከተቀበልን ቀጣይ መሄዳችን አይቀርም። ትልቁ ሌላው የምንፈልገው እኔ ራሳችንን እንዴት ነው መቀበል የምንችለው የሚለው ነገር ላይ ትንሽ ሀሳብ ላንሳ። የመጀመሪያው ነገር ራሳችን ላይ የሚመጡ ሀሳቦች አሉ። እኔ የምረዳው ሀሳቤ ነው መጀመሪያ ቻሌንጅ የሚያደርገኝ፣ በጣም ቻሌንጅ የሚያደርገው ሀሳባችን ነው። ለእኛ ተጽዕኖ የሚፈጥርብን፣ ፈተና የሚፈጥርብን፣ አንቺ እኮ እንዲህ ነሽ፣ አንቺ እኮ እንደዚህ አይደለሽም እያለ በጣም የሚጋፈጠን ሀሳባችን ነው። ያንን ሀሳብ ቀጥ አድርገን እኛ መወሰን እዛ ሀሳብ ላይ እኔ ማለት እንዲህ ነኝ፣ እኔ የሚለው ነገር ብዙ እንትን ስላለው እኔ ማለት እንዲህ ነኝ። ከመጀመሪያ የሚጀምረው እኔ ምንድን ነኝ? የሰው ልጅ ነኝ፣ ሰው ነኝ የሚለው ነገር ነው የመጀመሪያ ስቴፓችን። የሰው ልጅ ደግሞ ሲባል በጣም ብዙ ነገሮች ተሰጥተውታል። ለምን? የሰራው አካል ሙሉ ስለሆነ ሙሉ አድርጎ ነው የፈጠረው። በጣም ብዙ በረከቶች የምድር ብቻ ሳይሆን ሰማያዊ በረከትንም ሰማያዊ ነገሮችን መስራት የሚችለው እና የሰው ልጅ መጀመሪያ ሰው ነኝ የሚለውን ነገር መቀበል። ከዛ ደግሞ ምንድን ነው ማሰብ የሚችለው ጭንቅላት ነው አይደል? ጭንቅላቴ መስራት እችላለሁ፣ ትልቁ አይምሮ መስራት እችላለሁ፣ መናገር ከቻልኩኝ መናገሬን ማዳበር እችላለሁ። የትኛው ነገራችን ላይ ነው ጥሩ ነገር ያለ የሚለውንም ለማወቅ መጀመሪያ ሀሳባችንን ቻሌንጅ ማድረግ። የተለያዩ ሀሳቦች ይመጣሉ፣ እለት ነው የሚመጣብን። በነገር ላይ ኧረ አንቺ እኮ እንደዚህ ሆነሽ፣ በቃ ከሌ እኮ እንደዚህ ብሎሻል። በጣም ቻሌንጅ የሚያደርግ ሀሳብ ነው እና እኔ ሀሳባችንን ቻሌንጅ ወይም ፈተናዎችን የሀሳብን ፈተና መጋፈጥ
ራስን መቀበል፣ ሀሳባችንን ማሳመን፣ የራሳችንን ሀሳብ ከዛ ደግሞ የራሳችንን ስሜት በደንብ ማሳመን። ስሜታችን ምንድን ነው የሚነግረን? ስሜት የሚባለው ነገር እምነት ነው የሚባለው። የሚሰማህ ነገር እምነት ነው ይሆንብሃል። አንተ ፈሪ እንደሆን ከተሰማ ፈሪ ነው የምትሆነው። በቃ አካልህን በዛ ልክ ነው የሚታዘዝልህና ስሜታችንን በደንብ አድርገን ማስተካከል ማለት ትልቁ ነገር ነው። አሁን በረከት ሊሆን የሚችለው ሰውነት ነው። በቃ ሰውነታችን ላይ ማተኮር፣ የሰው ልጅ ምን ያህል ፓወር እንዳለው ማተኮር። ከዛ ደግሞ የምንሰራቸው ነገሮች ላይ ማተኮር። ምንድን ነው የምንሰራቸው? ሀሳቤን ካሸነፍኩ ስሜቴንም ካስተካከልኩ በኋላ ምንም ችግር የለውም። ሀሳብና ስሜት ከተስተካከሉ እነሱ የሚወልዱት ምንድነው? ተግባር ይወልዱልኛል አይደለም? ያን እንዲወልድ ግን መጀመሪያ ላይ ሀሳብና ስሜቴን እጅግ በጣም አድርጌ መስራት መቻል አለብኝ፣ ጥሩ የሆነ ነገር እንዲወለድ። ይሄን እንዴት ነው የማደርገው? እለት እለት ነው ራሳችንን ማሸነፍ የምንችለው። ከአካል ጉዳት ጋር ሲያያዝ እለት እለት ኔጌቲቭ ሀሳቦችን በማሸነፍ ጥሩ ነገሮችን ወደ ራሳችን ማስገባት። ጊዜ ይወስዳል፣ ይሰለቻል። የሰው ልጅ በህይወቱ በጣም ይሰለቻል። የሚሰለች ነገር የራሱ እንትን አለ። ነገር ግን ምንድን ነው ነገ የሚባል ጥሩ ነገር ስለምናይ ሁሌም የሰው ልጆች ከአቅማችን ተስፋ ስለሆነ ራስ ላይ መስራት ያልከው ልዑል ትልቁ ነገር ራሴ ላይ የሚሰራው ሀሳቤ ላይ ከዛ ስሜቴ ላይ። ሀሳብና ስሜቴ ቆሙልኝ ማለት ወደ ሌላ ስቴፕ ለመሄድ ምንም አይከብደኝም። እና ራሳችንን ለማሸነፍ የራስን ሀሳብ አሸነፍኩ ማለት ያንተን ሀሳብ ማሸነፍ እችላለሁ። መጀመሪያ የራሴን ሀሳብ ካሸነፍ አንቺ እኮ አችም ስትለኝ ችዬ አሳይሃለሁ። ሀሳቤን አሳምኛለሁ። ስሜት ያለ በዛ ስሜት ስራዎች መስራት ከቻልኩኝ በዛም የሚሰማኝ ስሜት ነገሮች ሳልቆም መስራት ከቻልኩ የሆነ ሰዓት ላይ በአንዴ ላላሳይ ይችላል። ሰርቼ ግን አሳይሃለሁ። ትልቁ ሲጀመር የሚባለው ነገር እርምጃህን አታቋርጥ አይደል የሚባለው ላይ አንድም ተራመድ ሁለትም ተራመድ ሳትራመድም ዳዴ ማልክ ግን አታቋርጥ ነው የሚባለው። አሁን ላይ ቤት ገብተህ ብትተኛ በቃ ሰውማ እኮ እንዲህ ነው ምናምን ብለህ አማራ ብትተኛ ተኝተህ ነው የምትቀረው። ምንም ልታመጣ አትችልም። ግን ምንድን ነው ህይወት ነው። በቃ አንተ እኮ ነፍስ የተሰጠን አካሎች እና እያንዳንዳችን እዛች እንድትወስን የሰጠህ ለአንተ ነው እና ነገር ግን አይቻልም ብለህ ዛሬም ስትወርቅ ነገ እየተነሳ ዛሬም ስትወርቅ ነገ እየተነሳ ወደኋላም ይሁን ወደ ቀኝም ይሁን እየሄድክ ያለህ ወደ ግራም ይሁን ብቻ ግን ሳትቆም የምትንቀሳቀስ ከሆነ የምትነቃ ከሆነ እያልክ ወደ ጥሩ ነገር መምጣትህ አይቀርም። ያ አይቀርም። ሲጀመር የሰዎች እርምጃ ካልቆሙ የሆነ ቦታ ላይ የሚታይ ነገር ማምጣታችን አይቀርም። ማስተዋል እጅግ በጣም ቢያስፈልገው እና ትልቁ ምለው የኔን ሀሳብ ካሸነፍ የሌሎችን ሀሳብ ማሸነፍ እችላለሁ። የራሴን ስሜት ካሸነፍ የሌሎችን ስሜት መግዛት እችላለሁ በደንብ እና ደግሞ የራሴን ተግባር ማውጣት እችላለሁ ወይም መውለድ እችላለሁ ያንን ተግባሪ ብዬ አስባለሁ። እና ራሳችንን እናሸንፍ። ራስን ማሸነፍ በጣም ትግል አለው። ሌሎችን ማሸነፍ ቀላል ነው። ራስን ካሸነፍን ትልቁ የምለው ነገር ራሳችንን ለመቀበል ራስን ማሸነፍ ነው። ወዳንተ ልምጣለሁ። በጣም አሪፍ። አብራችሁን ስላላችሁ እናመሰግናለን። የተከበራችሁ የሰዎቻችንን እያነሳን ነው የምንገኝ። የተከበራችሁ ስለ አካል ጉዳተኝነት እያነሳን ነው የምንገኘው። በተለይ ስለ ማህበረሰቡ በደንብ አንስተናል። ማለት እንዴት ምን አይነት አስቸጋሪ ሁኔታ ላይ ምን አይነት አስቸጋሪ ነገር እንደሚያጋጥመን በተለይ ባህላችን ከዛ አንስተን ደግሞ ስለ አካል ጉዳተኛ ያለን አረዳድ ምን ያህል ለአካል ጉዳተኛው አስቸጋሪ እንደሆነ ዘርዘር አድርገን ለማንሳት ሞክረናል። አያይዘን ደግሞ የማህበረሰቡን እንዲህ ካነሳን ደግሞ ወደ አካል ጉዳተኛው ደግሞ ትንሽ ዘለቅ እንበለና ደግሞ ስለ አካል ጉዳተኛው ደግሞ እያነሳን የምንገኝ። የተከበራችሁ አካል ጉዳተኛው እንግዲህ ይህን ያህል ችግሮችን አሳልፎ ወደፊት መውጣት እንዲችል አካል ጉዳተኛ ውስጥ ምን ማድረግ አለበት የሚለውን ደግሞ እያነሳን የምንገኘው ነው። ሀሳቦችን እያነሳን የምንገኘው። እስኪ ወደ ቀጣይ ሀሳባችን እንለፍና ወደ ቀጣይ ሀሳቦችን ደግሞ ስናነሳ ሀሳብ ላንሳና ወደ አንቺ ልለፍ። ስለ አካል ጉዳተኞች ስናነሳ ደግሞ አንድ በደንብ ከምታዘባቸው ነገሮች አንዱ በራስ መተማመን ደግሞ እናንሳ። ኮንፊደንስ እናንሳ። ብዙ ጊዜ አካል ጉዳተኞችን እንግዲህ በደንብ አቅርበንም ስናወራቸው ከሚያነሳቸው ነገሮች አንዱ ጉዳተኝነታቸውን እንደ የበታችነት ወይም እንደ ሰበብ ይጠቀሙታል። ቀደም ለማለት እንደሞከርነው አካል ጉዳተኝነታችንን ለምንድን ነው የምንጠቀመው? ለበረከት ነው የምንጠቀመው ወይስ ለመስነፋችን እንደ ምክንያት ነው የምንጠቀመው የሚለውን እያነሳን ነበረ ነው። እዚህ ላይ በጣም ትልቅ አጽንኦት እንዲሰጠው ፈልጋለሁ። ብዙ ጊዜ ያለን ነገር ምን ያህል ለእኛ አስፈላጊ እንደሆነ ብዙ ጊዜ አናውቀውም። አካል ጉዳተኝነታችን
ለእኛ ምን ያህል አስተዋጽኦ እንዳለው አንዳንዴ አንገነዘበውም ብዬ አስባለሁ። ይህ አካል ጉዳተኝነት ተጠቅመነዋል ማለት ራሳችንን ለማሳደግ እንጠቀም ያለ ነው አካል ጉዳተኝነታችን ወይስ የበታችነታችንን ለመግለጽ እንጠቀም ያለ ነው? ለምንድን ነው ማችለው ተብሎ አንድ አካል ጉዳተኛ ሲጠየቅ እኔ እኮ ማየት አልችልም፣ ሌላውንም ቢጠየቅ እኔ እኮ እንደዚህ ማድረግ አልችልም። ጅዝ ምን እየሆነን ያለ ነው? አሁን ካለንበት ሁኔታ ራሳችንን ወደ ታች እያሽቆለቆልን ነው ያለ ነው። ራሳችንን እንኳን እኮ እንደዚህ አካል ጉዳት አይነ ስውር ሆኖ አንድ ጉዳት ኖሮበት እንደዚህ የሚሰብ እናያለን እኮ በደንብ ተጽዕኖ ፈጣሪዎችን በደንብ ተመልክተናል። እጅም እግርም ሳይኖረው በጣም ምን ያህል ተጽዕኖ እየፈጠሩ ያሉ አካል ጉዳተኞችን እየተመለከትን ነው የምንገኘው። አይነ ስውር መሆነ ለአንተ ቤኔፊት ነው እንጂ መሆን ያለበት ለአንተ ጥፋት መሆን የለበትም ማለት ነው። ለአንተ ጉዳት መሆን የለበትም። ይሄ በሰዎች መሀል ስትሆን ያንተ ልዩነትህ ነው መሆን ያለበት። ልዩነትህ ደግሞ ለአንተ ወደፊት ለማያ ለኮንፊደንስህ ሽፋን እንጂ መሆን ያለበት ለኢንፌሪሪትህ ማለት ወደታች እንትን ለማለት ለውድቀትህ መነሻ መሆን የለበትም። ቅድምም ለማንሳት እንደሞከርነው ራስን ከመቀበል ጋር በደንብ ይሄ ነገር ይነሳልና መጀመሪያ አካል ጉዳተኛ ስትሆን አለማየቴ ለእኔ ወደፊት ለመውጫ ነገሮችን ለማድረጊያ እንደውም እኮ የኛ ማህበረሰብ በጣም ማለት ቀደም ለመንሳት እንደሞከርነው በትንሽ ነገር የሚደመም ማህበረሰብ ነው። ትንሽ ነገር ስታደርጊ ዋው እንደሚልሽ በቃ ለካ እንደዚህ ማድረግ ትችላለህ። እንደውም ነገር እንግዲህ ተማሪ እያለሁኝ ከ9 እስከ 12 እግረኛ ነበርኩኝና በጣም ብዙ ሰው አልፎም አሁንም እራመዳለሁ እና በጣም ብዙ ሰው ከሚያነሱት ጥያቄ መካከል እንዴት ብቻ ትንቀሳቀሳለህ? ቤት ሰው የለም፣ አንተን ይዞ የሚንቀሳቀስ ሰው የለም ማለት ብዙ ጊዜ እንደዚህ አይነት ሀሳቦች የሚነሱ እጅግ ከፖዚቲቭ ነው። በእርግጠኝነት ትወድቃለህ በሚለው ነው። አንዳንዴ ደግሞ አንዳንድ ችግሮች አሉ። ምን አይነት ችግሮች አሉ መሰለሽ? መንገድ ላይ እየሄዱ ሳለ የሆነ ሰው ልክ ሊያገዘው ሲመጣ ምን አይነት ነገር ያመጣል መሰለሽ? ፊት ለፊት ገደል ኖሮ ገደል አለ ብሎ ነግሮት ግን ዞር በል ብሎ ያባረዋል። ምንድን ነው የሚሆነው? ሀሳባችን እንትን አላለም፣ እንትናችንን አልጨረስነውም፣ ግንባታችንን አልጨረስነውም። አዎ ውስጣችን አሁንም ያለው የበታችነት ስሜት ነው ያለው። አሁንም ያ ሰው ሊያግዘን ሲመጣ ከኔጌቲቭ ነው ጭንቅላታችን ላይ ያለው። ያን ሰው እንዴት መቀበል እንዳለብን፣ እንዴት ቶለሬት ማድረግ እንዳለብን አሁንም አልተማርንም በደንብ። ይህ ችግር ይላልና እየሰሙንም ያሉ በተለይ እነዚህ ከጊዜ በኋላ አካል ጉዳት ያጋጠማቸው ሰዎች እንግዲህ በደንብ ነው ትልቅ ችግር የሚነሳው እና አንዳንዴ የሚያጋጥመን ጉዳት እኛን እንትን ሊነቻል። ያው የሰው ልጅ በትንሽ ነገር ነው የሚጎዳው፣ አእምሮ የሚጎዳው በትንሽ ነገር ነው እና በተለይ እንደዚህ አይነት ጉዳቶች ሲያጋጥሙን ይህንን በደንብ ታነሻዋለሽ አንቺ ብዬ አስባለሁኝ እና አእምሯችን ላይ በደንብ እንደማለት መስራት አለብን ብዬ አስባለሁ። የሚያጋጥሙት እነዚህ ጉዳቶቻችን እኛን ወደፊት ለማምጣት ነው እንጂ ሊጠቅሙን የሚገቡት እኛን ወደታች ሊወስዱን አይገባም። እኛ እንደ በረከት ነው እንጂ ልንጠቀማቸው የሚገባው። ከሰው ጋር ስንኖር ልዩነታችን ለእኛ ወደፊት እንትን ማያችን ነው እንጂ ወደፊት መሄጃ መንገዳችን ነው እንጂ መሆን ያለብን ወደኋላ እንትን ማለታችን ይሄ ወደኋላ የሚወስድን የሚጎትተን ነገር መሆን የለበትም እና እዚህ ላይ በተጨማሪበት ደስ ይለኛል። መልካም ነው። ያው ትልቁ ነገር ምንድነው ምክንያቱን ለመልካም እናድርገው ነው እና ሀሳቡ ምንድነው? ከራሴ ጋር የሆኑ ነገሮችን ሳይ ይሄ ነገር እኮ በጣም ያደክማል ስል እንዴ ደክሜ እኮ ነው ታዲያ ማድረግ ያለብኝ። ያደክማለሁ፣ ግዴታ ነው። እያንዳንዳችን ህይወት ላይ የአካል ጉዳት አይደለም ማንኛውም ሰው የትኛውም እዚህ ምድር ላይ ሲኖር
ድካም አለ፣ ፈተና አለ። ይሄን ነገር ግን ምንድነው አይምሯችን ይሄ ነገር እኮ ያደክማል፣ ይሄ እኮ ፈተና አለው ነው የምንለው። ፈተና አለው በቃ ያንን ፈተና እንድንወጣ ነው። ድካም አለው፣ ያ ድካም ግን አይምሯችን እንደዛ አይደለም የሚለው። ወይ ይሄ እኮ ያቆየኛል ብለን እንርቃለን። ያቆያል፣ ከቆየን በኋላ ነው የምናገኘው ውጤቱን እና የሆነ እርምጃ እንዳለው እንረሳውና ከራሴ ጋር በጣም አያለሁ ያንን እንረሳዋለን። በቃ ያደክማል እኮ ይሄ ነገርማ አይሆንም እላለሁ። ደክመን ነው ያን የምናገኘው እና እንደሚያደክም ማወቅ መጀመሪያ። ማድከሙ እኮ ይታወቃል፣ ግን ይሄ ያለ ነገር ነው። እዚህ ምድር ላይ ስኖር የሆነ ነገር ደክመን የሆነ ነገር ሰርተን ነው እንጂ ጊዜ ይወስዳል፣ ያደክማል፣ ፈተና አለው ካልኩኝ ለዚህ መቼም አልሰራም። ያንን መንገድ በዛ መንገድ አልሄድም እና ደግሞ ሁሌም ይባላል ማንሰራበት ነገር ፖዘቲቭ ነገር እንኳን ባያበቅል ኔጌቲቭ ያበቅላል። ያው ኔጌቲቭ ነገሮች ሁሌም ይበቅላሉ፣ ዝም ብለው ይበቅላሉ። ብዙ ጊዜ እንትን የሚሰጠው በምድር ነው። ምሳሌ የሚሰጠው ምድር ምንም ባትሰጣትም ታበቅላለች። ምድር የምታበቅለው አረም ነው የምታበቅለው። የአረም ግን ቀላል አይደለም። አሁን የሰው ህይወት ላይ አረም ከበቀለ በኋላ ማስወገድ እንደ ሰው ህይወት በጣም ከባድ ነው የሚሆነው እና ምንም ስላልሰራንም ደግሞ ወይም ቁጭ ስላለን ፈተና ስላልገጠመንም ጥሩ ነገር አይደለም የምንቀበለው። ምንም የማናውቅ ባዶ ነው የሚሆነው እንጂ የተለየ ነገር አይኖረንም ህይወት ላይ እና እሱን ላነሳ ነው። ምን ይባላል ብዙ ጊዜ አሁን ይባላል ወይ እንዲህ ነው እያልን እናልፋለን እንጂ ማስተዋል ከቻልን አንዲት ቃልም ለሰው ልጅ እንትና መነሻ ፖይንት መሆን ትችላለች። በጣም ትልቅ ነገር መሆን ይችላል ማስተዋል ከቻልን ማለት ነው። ያው የቃላት ጉዳይ ባይሆንም ህይወት ላይ መስራት ስትፈልግ ወይም ደግሞ በጣም ለመስራት ሞቲቭ የሆነ ሰው እጅግ በጣም የተነሳ ሰው መንገድ አያጣም። ደግሞ ለመስነፍ ደግሞ የፈለገ ሰው ምክንያት አያጣም። ምን የታወቀ ነው። እሺ በጣም ሚሊዮን ምክንያቶች ልደረድርልኝ ይችላል ቤት ለመቅረትህ ላለመምጣት። ግን ለመምጣትህስ የፈለገ ቢዘጋጋብህ አንድ ምክንያት፣ በጣም መምጣት የምትፈልግ ከሆነ አንድ ምክንያት በቂ ነው ለመምጣት። አንተ ደግሞ በዛ መስነፍ ከፈለግ ሚሊዮን ደግሞ ምክንያት አለ የምትሰንፍበት። ይሄ ሁሌም አለ የትኛውም ሰው ላይ ችግር ሁሌም አለ ከፈለግ ነው ማለት ነው። ግን ደግሞ ችግሩን ሳይሆን በደንብ ማየት ያለብን መንገድስ፣ ያን ችግር የምንወጣበት መንገድ አለ ወይ? መንገድ ሁሌም አለ፣ ግን መንገዱን ብዙ አንፈልገውም። እኛ የምንፈልገው ችግር ውስጥ ተደብቀን መኖር ስለሆነ አብዛኞቻችን ምክንያት ነው የምንፈልገው እና ያንን ከአይምሯችን ጋር በደንብ አድርገን እንትን ማለት ማብራራትና ማሸነፍ መቻል አለብን። ምክንያት ሁሌም አለ፣ ግን ከምክንያቱ በላይ መንገዱ ይበልጣል። መንገድ መፈለግ ይሻላል። የተሻለ የሚሆነው ያ ነው። ቅድም ያልከው ይሄ ከዲሲፕሊን ጋር የተገናኙ ነገሮች ላይ ከየት ነው የሚመጡት ብዬ እኔ እንደማስበው ከሆነ ውስጤ ቁጭት ካለ፣ ውስጤ ህመም ካለ፣ ውስጤ ያለመፈለግ ኢንፌሪዮሪቲ ካለ ወይም የበታችነት ስሜት ካለ ሰው ሲነካኝ እንደ ሾክ ነው። አሁን እቺ አልሻጨጎዲት ያላት ሾክ ስትነካ እንዲህ የምትለው እንደዛ ነው መሆኑ። ለምን ውስጤ መጀመሪያ ላይ ህመም ነው ያለው። ህመም ጥሩ ነገር ሊያመጣልኝ አይችልም። አልችልም እያልኩኝ አንተ ገና ስትመጣብኝ ወዲያው አትችይም ስትለኝ ያን እያወጣብኝ እኮ ነው። ለምን አትችይም አለኝ ነው የምለው። ለራሴ እኮ አትችይም ብያታለሁ። ሰው ግን ሲለኝ በቃ የተነካብኝ ብዬ በጣም ቁጣ ነው ማሳየው። ለዛ ነው እንደዛ የሚሆነው። አሁን የተለያየ አካል ጉዳተኛ ሲነካ በጣም የሚናደደው ይሳደባሉ ምናምን እንደዛ የሚሆነው ሁሉም ባይባልም እንደዛ የሚያደርጉ ማህበረሰቦቻችን ለምንድነው የሚያደርጉት? ውስጣቸው ህመም አለ። በቃ ለሰውም ያልገለጹት ሊሆን ይችላል ወይ ሰውም ያቃብልሏቸው የተለያየ ነገር ሊሆን ይችላል እና ያን ተቀብለው ሰዎችንም ተቀብለው ሰዎች በቃ እንደሚያደርጉት ባለማወቅ ነው የተለያዩ ነገሮች መልካም የሆኑ ምክንያቶችን ፈጥረው ስለማይቀበሉት ህመም ይሆናል ውስጥ ላይ። ሰው ሲነካ ወዲያው ነው በቃ እንትን የምትለው። ምን ይባላል? ቁጣዬን የሆነ ነገር አጥፍቼ ከሆነ አንተ ስትመጣ ቶሎ ነው የምናገረው። ቁጣዬን እንዳትነግርብኝ ማለት ነው። ቀድሞ መቆጣት ማለት ነው። እና የውስጣችን ነገር ሲነካ ነው በጣም ምንጮኸው ብዙ ጊዜ። ያለዚያ እንትን አንልም። አልችልም ያልኩትን አትችይም ስትለኝ ነው እንጂ የምጮኸው ራሴ እኮ አትችይም ብላኛለች ምንም አላልኳትም። አንተ ግን ስትል ጮኻለሁ። ለዛ ነው የሚቆጡት ብዬ አስባለሁ። እና የኢንፌሪቲ ችግር ከየት ነው የሚመጣው? አሁንም ራስን ካለመቀበል ነው። ዞሮ ዞሮ ኮንፊደንስ ሊመጣ የሚችለው ራስን መቀበል ሲችሉ። የትኛችንም ህይወት ላይ እኮ ነው ማንኛችንም ህይወት ላይ የቆምንበትን ቦታ በጣም መቀበል እንትን ነው። አይምሯችን እንዲስት ሁሉ ይችላል ካልተቀበለ። ምክንያቱም እኔ እኮ እንዲህ ማድረግ ነበረብኝ፣ እኔ እንዲህ ማድረግ ነበረብኝ፣ እንደዚህ ይሄን እንትን አቃጠልኩኝ፣ ይሄን አመት እንዲህ ምናምን እንላለን። ያ ሁሉ ሆነ። ስለዚህ እኛ መመለስ አንችልም። አቅማችንን ማወቅ ማድረግ የምንችለውና ማድረግ የማንችለውን ነገር ማለት ነው። ያንን መቀበል መቻል። እንደውም ብዙ ጊዜ ማድረግ የማትችሉትን ነገር ወቁ ይባላል። ላለመድከም ያንን ማወቅ እኔ ማድረግ ማልችለውን መመለስ ማልችለውን ማወቅ እና የምችለው ነገር ላይ እንዳተኩር ማለት ነው። ትኩረት ማለት በቃ በራችን ነው። እዛ በር ላይ ካንኳኳ እንደሚከፈት ያ በር ተከፈተ ማለት ሌሎች በሮች ይከፈታሉ። እና ግን ትኩረታችን የምችለው ነገር ምንድን ነው፣ መክሊታችን ምንድን ነው የሚለው እንድናተኩር ራሳችንን መቀበል መቻል አለብን። እና ወደ ተማሪዎች ልምጣና ብዙ ጊዜ ከተማሪዎች ጋር የሚነሳው በተለይ ግቢ ላይፍ ላይ የመጀመሪያ ዓመት ነው ቻሌንጅ ሊያደርግ የሚችለው። አብዛኞቹ እንደሚናገሩት አሁን ያለፉበት ሰዎችን የመጀመሪያ ዓመት በጣም ከባድ፣ በጣም ሰዎች አንተን ለመንካት ሊፈሩ ይችላሉ።
ብዙ ነገሮች ደግሞ ውጣ ውረዶች አሉ። የክላስ የተለያዩ መንገዶች፣ ሁሉም ነገር ቻሌንጅ ነው። ግን ያንን ፈተና ፈርሰ ቤት ካልገባ ያቺን ዓመት እንደምንም ከዋጥክና ምሳሌ አንዷ የምትሄደው በጣም 4-5 እያረፈች ነው ግቢ ክላስ እስክትደርስ ድረስ በጣም ድካም አለ። እንደዛ የሆነች አንዱን ዓመት ጨረሰች ማለት ሌሎች ዓመቶቿ ግን መልካም ይሆናሉ። አብዛኞቹ እንደዛ ናቸው። እንደለምንደ መልካም ይሆኑ አንደኛ ጓደኛ ያፈራሉ። ጓደኞቻቸው የእነሱን አቅም ልክ ሲያዩ እነሱን ነው የሚገቧቸው። ይሄ ዊልቸር የተለያዩ ነገሮች ነው የመሟላት እድሎች ይኖራሉ። እነዚያ እንኳን ባይሟሉ የሰዎች ፍቅርና የሰዎች አቅም ይኖራል። እንደምትፈለግ ታውቃለህ እያልክ ከሰው ጋር ስትግባባ ምንም ነገር አይጨንቅህም። እንግዲህ ያለፉበት ሰዎችም ሲናገሩ አንደኛ ዓመት የሚባለው ነገር በቃ የመጨረሻ ተስፋ የምትቆርጥበት ዓመት ነው። ለመመለስ ምክንያቶች በጣም የሚኖርህ ዓመት ነው። ግን ያንን ዓመት እንደምንም ተማሪዎች ሰዎች ባይረዷቸው፣ ሰዎች ተመለሱ ቢሏቸው፣ አችሉም ቢሏቸው፣ አይሆንም አይመችም፣ በጣም ብዙ ችግሮች ቢኖሩም ያንን ፈተና ግን በቃ አልፋለሁ ብሎ ዋጥ አድርጎ ማለፍ ከተቻለ ነገ ላይ ወይም ደግሞ ቀጣይ ዓመት ላይ የተሻሉ ነገሮች አሉ። ሁሌ የተለመዱ ነው የሚመጣው፣ ህይወቱም ይለመዳል፣ የተሻለ ነገር እየመጣ ይሄዳል እና አንደኛ ዓመት ነው ተማሪዎችን በጣም የሚቸገሩት። እዚህ ላይም ተማሪዎችን ቅድም እንዳለ ተማሪ ማህበረሰብም ተማሪዎችን በደንብ አድርጎ የመረዳት አቅም አለው። በርስ እንትን አለ፣ አንዱ ዊልቸሩን አንዱ ይነዳል፣ ምን እንትን የለውም። እንደዚህ አይነት ነገር ችግር የለበትም። ሰው በጣም ከራሱ ጉዳይ በላይ እውነት ለሰው የሚሰጥ ነው። አይቻለሁ እንደዛ ተማሪዎች እርስ በርስ አሁንም የሚማሩ ተማሪዎች ትንሽ ስትታመም ፈተና እስከ መሰራት ድረስ ይደርሳሉ። ለዛች ልጅ ብለው ፈተናውን እስካለመፈተን ይደርሳሉ። ለዛች ልጅ ብለው ማለት ነው። ከቤተሰብ በላይ ለአንተ ጓደኞች፣ የክላስ ላይፍ ላይ ጓደኞች ናቸው ቤተሰቦች ለአንተ ሲሉ ብዙ ነገር ሊቀጥሉልህ የሚችሉት እና ጓደኛ ማፍራት የተለያየ ነገር ስላለ ግን ለዛ ነገር ኦፕን መሆን፣ ሰዎችን ማቅረብ ወደ ራስ በተለይ እንገፋለን ሰዎች ውስጥ እንዳልኩ ህመም ካለ ትገፋለህ። አልፈለግም ምናምን የሚል ህመም ካለ ግን ያን ትቶ እንደምንፈለግ ሰዎችን ማቅረብ። ምሳሌ በጣም ጎበዝ ተማሪዎች ናቸው አብዛኞቹ ጓደኞች፣ እንደውም በጣም ጎበዞች እና ሰዎችን ያስረዳሉ፣ ሰብስበው ያስረዷቸዋል። ሌሎች ተማሪዎች ሰዎችን ማቅረብ ወደ ራስ መሳብ፣ ሌሎችን መማረክ የሚባለው ነገር ትልቅ ነገር ነው። መማረክ የምችለው በምታረገው ነገር ነው። ሰው በጣም ይማረካል። እንደኛ ደግሞ ህዝብ ይማረካል። አብዛኞቻችን እንማረካለን በመልካም ነገር እና መጥፎ ነው ያለው የሰው አመለካከት የሚለውን ትተን እችን ዓመት ግን ወይም የመጀመሪያ ዓመቷን በደንብ እንትን ቢሉ ከመጀመሪያ ዓመት በኋላ ያ ፈተና እንኳን ቢቀጥል ትንሽ ዓመታት መታገስ ይቻላል እና ከፈተና በኋላ ነው የተሻለ ነገር ሁሌም ያለው። እንዳልኩ ቅድም የሆነች በር ናት የምታስፈልገው እና እዛች በር ያቺ በር እስክትከፈት ግን እዛ ጋር ማንኳኳት በጣም ጊዜ ሊፈጅ ይችላል። እዛ ላይ ሁላችን ጊዜያችንን የሆነ ትኩረት ነገር ላይ ማሳለፍ ከቻልን ውጤት መምጣቱ አይቀርም እና ተማሪዎችን ሁላችንም ተስፋ ሳንቆርጥ ህመም ሊኖረው ይችላል፣ ፈተና ሊኖረው ይችላል እና ግን ደግሞ ህልማችንን ማሰብ ትልቅ አድርገን የኛ ህልም ሁሌም ህልም ሲባል ይሄ ዝም ብሎ ህልም አይደለም፣ ለሌሎች ማገዝ የሚችል ማለት ነው። ህልም ማለት በረከት ነው፣ ተሰጥቶኛል። ከኔ ግን ሌሎች ጋር ሄዶ ነው በጣም መጥቀም የሚችለው ከኔ የበለጠ እና ያንን በረከታችንን ደግሞ ማድረግ የምንችለው ወይም ያመወለድ የሚችለው ከዚህ ፈተና በኋላ ነው እና ሁላችንም ልንጠነክር ይገባል። ተስፋ መቁረጥ ይኖራል፣ ያን ደግሞ ማሸነፍ መቻል፣ ተስፋ የሚያስቆርጡ ሁኔታዎችን ለማለት ነው። ትልቁ ራስን መቀበል ነው ብለን ራስን ከተቀበልን በኋላ ኮንፊደንስ እንገነባለን። ያካለ ሌሎችን ማሳመን እንጀምራለን። እንደውም አንድ አባባል አለ፣ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ማለት አንዳንዴ በደንብ ማለት አለበት ከማሰባቸው ነገሮች ምን ማድረግ እችላለሁ፣ ምን ማድረግ አልችልም የሚለውን በደንብ ማወቅ አለብን ያስባል። አይነ ስውር ስትሆኝ አይነ ስውር ሆኜ ምን ማድረግ እችላለሁ፣ ምን ማድረግ አልችልም፣ በምን በኩል ራሴን እንትን ማለት እችላለሁ፣ በምን በኩል እገዛ ፈልጋለሁ። እነዚህ ነገሮች ለይተን ማወቃችን አንደኛ ከማህበረሰቡ ስንቀላቀል ማድረግ ያለብንና ማድረግ የለብንን እናውቃለን። ምን በሰው መታገዝ እንዳለብን፣ ምን በራሳችን ማድረግ እንዳለብን። ከሰው ጋር ስንቀላቀል ከዛ ሰው ጋር ስንል ኮሚኒኬት ስናደርግ በቀላሉ ያ ሰው እኛን እንዲያግዘን መንገድ ይጠራልናል። ምክንያቱም ያ ሰው ምን ማድረግ እንዳለበት ያውቃል። አካል ጉዳተኛው ምን ማድረግ እንዳለበት ያውቃል፣ ምን ማድረግ እንደሌለበት አያውቅም። ማለት አለማዊ ያ ሰው አያይም። ለዛ ያ ሰው ምን እንደሚያግዘው ለዛ ሰው እንዲያስረዳው ያግዘዋል። ያ ሰው
ምን አይነት ሚና እንደሚኖረው ይተዋወቃሉና አንድ ላይ ምን ይላል አሪፍ የሆነ ጥምረት ይኖራቸዋል። በሚገባ ምክንያቱም ያም ምን ማድረግ እንዳለበት ያውቃል፣ አይነ ስውሩ ምን ማድረግ እንዳለበት ያውቃል፣ አይናማው ምን ማድረግ እንዳለበት ያውቃል። የሚና መለዋወጥ አይኖረን ማለት ነው። አንድ ላይ በደንብ ይግባባሉ። አንዳንዴ ከመንገድ ላይ ከጉዞ አንስቶ ጉዞ ላይ አሁን ከእጅ አያያዝ አንስቶ እንዴት አንድ ሰው ሊይዝ ሲመጣ በተለይ ጉዞ ላይ ያለ አይነ ስውር ጉዞ ላይ ያለ መጥቶ እንትኑን በትሩን ሊይዘው ይችላል። ሮጦ መጥቶ በትሩን ሊይዘው ይችላል እና ብዙ ጊዜ እንደዚህ አይነት ነገሮችን ስናይ ይሄ አይነ ስውሩ ኔጌቲቭ የሆነ እንትን ይኖረዋል። ኔጌቲቭ የሆነ ነገር ይኖረዋል። ማባረር ነው። ያ ሰው ፖዚቲቭሊ ነው ሊያግዝ የሚመጣው። ያንን ሰው ከአደጋ ለማምለጥ ማድረግ ያለበትን ነገር እያደረገ ያለው በተቻለን አቅም ነው እንደዚህ አይደለም የሚያዘው ብሎ እንዴት እንትን ማለት እንዳለበት አሳይቶት ለሚቀጥለውም ሰው ሲያግዝ ይዘው እንደዚህ ማድረግ እንደሚቻል ተምሬያለሁ፣ ለሚቀጥለው ለማገዘው ሰው እንደዚህ ያደርጋለሁ የሚለውን ነገር በደንብ እንትን ማለት አለብን። እንግዲህ ቅድም ከተግባቦት ጋር ያነሳሽው ነበርና በደንብ ተግባቦታችንን ማሳደግ ከምንችልባቸው ነገሮች አንዱ ይሄ ነው ብዬ አስባለሁ። የሆነ ሰው ሊያግዝ ሲመጣ አንድን ሰው ሊያግዝ ሲመጣ ይሄ ሰው እንደዚህ አስበው ነው ማለት ቅድም በደንብ አስተካክል ራስን ከመቀበል የሚመጣውና ግን አንዳንዴ ደግሞ ያለንበትን ሁኔታ መረዳት አለብን ብዬ አስባለሁ። ምን አይነት ሁኔታ ላይ ያለ ነው? አንድ ሰው የሌለበት ቦታ ላይ እየሄድን ካለ አንድ ሰው ሲመጣ ይሄ ሰው አንዳንዴ እኔ ሳስበው ብዙ ጊዜ እኔ ፈጣሪ ነው የሚልክልኝ ብዬ ነው የማስበው። አንድ ሰው ወደ እኔ ሊያግዝ ሲመጣ ፈጣሪ ነው የሚላክልኝ። ምክንያቱም የሆነ ነገር ሊያጋጥመኝ ይችላል፣ ልወድቅ እችላለሁ፣ የሆነ ነገር ሊመታኝ ይችላል፣ መኪና ሊገጨኝ ይችላል። ግን ያ ነገር እንትን እንዳይለኝ ያ ነገር እንዳያጋጥመኝ በሰላም መጥቼ በሰላም እንድገባ ፈጣሪ በሱ እንትን እሱ ሰው ልኮልኝ ልክ እንደ አንድ ሪፕሬዘንታቲቭ ሰውን ይላከልኝ። እሱ እንትን እንዲህ የእሱን እንትን እንዳይ ሰውን የሚልክልኝና አንዳንዴ ከዛ ነገርም የበለጠ ራሳችንን በደንብ እንትን ማለት አለብን ብዬ አስባለሁ። ከቤት ስትወጪ ይዘሽው የምትወጪው ነገር ትንሽ ወሳኝ ነው። ከቤት ስትወጪ ፈጣሪ ሆይ እኔ ከቤት ስወጣ ማለት በቃ ፈጣሪ አጋዥ አታሳጣኝ ብዬ ነው የምወጣው። በቃ ፈጣሪ ፊት ለፊት ይቅደም ማለት ቀደምም ለማንሳት እንደሞከርኩት የሆነ ነገር ስታጪ በጀርባው ደግሞ የሆነ ነገር ታገኛለሽ። ለዛን ለወደፊት የሆነ ነገር ለማግኘትሽ ይሄ ነገር መነሻ ነው እንጂ የሚሆነው ለአንቺ ወደ ታች እንትን ማያ ነገር አይደለም የሚሆነው። የሆነ ሰው ስታገኝ መንገድ ላይ ስትሄድ ከብዙ ሰዎች ጋር ልንገናኝ እንችላለን። በተለይ አይነ ስውራን እኔ በጣም ትልቅ እንትን አለው ብዬ አስባለሁ። ማለት ትልቅ የሆነ ስጦታ አለው ብዬ አስባለሁ። የመረዳት ስጦታ አለው ብዬ አስባለሁ እና ይህን ስጦታችንን ብንጠቀመው በጣም ጥሩ ነው ብዬ አስባለሁ። ብዙ ሰው በተለይ ይዞ እየሄደ ሳለ ብዙ መረጃ የሌላቸው በጣም ብዙ ሰዎች አሉ። በተለይ ከሌሎች አካል ጉዳቶች የበለጠ አይነ ስውርነት በደንብ ከሰው ጋር የምትገናኝበት ነው። በደንብ ሰውን ለማወቅ ሰውን ለማውራት በደንብ የሚመች እንትን ነው ብዬ አስባለሁ። ብዙ ቦታዎች ላይ ብዙ ሰው ያጋጠመኛል ነው። በጣም ብዙ ሰው ከማይነሱት ነገሮች መካከል ቅድም እንዳነሳሁት አንዱ ዲሲፕሊን ነው። አንዱ ደግሞ እንዴት ማገዝ እንዳለባቸው አያውቁም። በጣም ብዙዎቹ ማገዝ ይፈልጋሉ፣ ግን እንዴት ማገዝ እንዳለባቸው አያውቁም። እና መንገዱን መምራት ያለብን እኛ ነን። እንዴት ባለ ሁኔታ ማገዝ እንደሚችሉ ማስተማር ያለብን እኛ ነን። እነሱ ፈቃደኛ ናቸው፣ በምንም መልኩ እኛን ለማገዝ ፈቃደኛ ናቸው። አሁን ትልቁ እንትኑ ታክስ ወይም ችግሩ ሰውን እንትን አለማለታችን ነው እና መረዳት
በጣም መረዳት አስፈላጊና አስፈላጊ ነገር ነው ብዬ አስባለሁ። ማህበረሰባችን እንዴት ማገዝ እንዳለበት ያውቃል፣ ግን ዘዴውን ነው የማያውቀው። እንዴት ባለ ሁኔታ ማገዝ እንዳለበት ዘዴውን ነው የማያውቀው። እጅ እንዴት መያዝ እንዳለበት ቃላቶቹን፣ በተለይ ቃላቶቹን በደንብ ታነሳቸዋለሽ ብዬ አስባለሁኝ እና በደንብ እነዚህ ቃላቶችን ትልቅ የሆነ እንትን ችግር ይፈጥራሉ እና እኛ አካል ጉዳተኞች ሊያግዝን የሚፈልግ ሰው እጅግ በጣም ማገዝ ይፈልጋል። ማህበረሰባችን መርዳት ይፈልጋል። አሁን ግማሹን መንገድ መጥቷል ማህበረሰቡ፣ ግማሹን መንገድ እኛ እንምጣለን። ሊያግዝ ፈልጓል፣ እኛ ፈቃደኛ እንሆንለት። እኛ እንዴት ማገዝ እንዳለበት እናስተምረው። በተለይ ደግሞ ቀደም ለማለት እንደሞከርኩት የተማረን ሰዎች፣ ፊደል የቆጠርን ሰዎች ቢያንስ የሆነ ኖሃ አለን፣ የሆነ እውቀት አለን፣ ራሳችንን አፕግሬድ ማድረግ እንችላለን። ቅድም ካልነው ስሜቶች፣ ከድባቴ ስሜት፣ ራስን የበታች ከማድረግ ስሜት ቢያንስ የምንማረው ነገር የተወሰነኛን አፕግሬድ ሊያደርገን ይገባል፣ ማድረግ አለብን። ማለት ካደግንበት ማህበረሰብ እንወጣለን፣ ወደ ከተማ እንመጣለን። ወደ ከተማ ስንመጣ ራሳችንን እንደንትኑ መለወጥ አለብን። እንዳለንበት ማህበረሰብ ራሳችንን ማሳደግ አለብን። ማለት 60 ዓመትሽ ሆኖ ግን አንቺ እንደ 10 ዓመት የምታስቢ ከሆነ ምንም አልለወጠሽም፣ ምንም አላደግሽም። መማሩም ማህበረሰቡም አልለወጠሽም። ምክንያቱም ኦልሬዲ አንቺ ያለሽው 10 ዓመት እዛው ህፃነትሽ ላይ ነው ያለሽው እና አዎ ራሳችንን መቀየር አለብን። ራሳችንን አፕግሬድ ማድረግ አለብን። እኔ ከየትኛው ማህበረሰብ ጋር ነው እየኖርኩ ያለሁት? ምን አይነት ማህበረሰብ ነው እኔም እንትን እያለኝ ያለው እያገዘኝ ያለው? እያሳደገኝ ምን አይነት ማህበረሰብ ነው? አሁን ያሉት ምን አይነት ማህበረሰብ ነው? እንዴት ባለ ሁኔታ ነው ይህንን ማህበረሰብ እንዲያግዘኝ ማሳመን ያለብኝ? እንዴት ባለ ሁኔታ ነው መንከባከብ ያለብኝ? ይህን ማህበረሰብ ዞሮ ዞሮ ለማን ነው ትርፉ? ለእኔ ነው ትርፉ። ጥቅሙ ለማን ነው? ለእኔ ነው። ጉዳት እንዳይደርስብኝ ይሆን ለየትኛውም ነገር ሀሳብን ለመካፈል እኮ አንዳንዴ መንገድ ላይ እየሄድሽ አሁን የሆነ ሀሳብ ማውራት የምትፈልጊ ከሆነ አብሮሽ ካለ ሰው ጋር መረጃ መለዋወጥ ይቻላል፣ ሀሳብ ማካፈል ይቻላል። እና ማውራት በቃ እውነት በደንብ ማውራት በጣም ትልቅ ነገር ነው። እንደውም እኔ አንዳንዴ እኔ ራሱ ግራ ይገባኛል ከማገኛቸው ሰዎች ጋር 5-10 ደቂቃ አይሆንም እንትን ሲሆን ውይይት ስጀምር፣ ከዛ በኋላ በቃ ወሬ እንጀምራለን። ለዛ ሰው ምን ሊሆን ተመጫለሽ? ለካ ይሄ አካል ጉዳተኛ እንትን ማለት ይችላል፣ ማለት መግባባት ይችላል። ሌሎችንም ሳገኝ እንደዚህ እንትን ሊያደርጉን ይችላሉ። ማለት ፖዚቲቭ፣ ግልጽ ናቸው፣ ኦፕን ናቸው። ግን ተቃራኒው ደግሞ የሚሆን ከሆነ ደግሞ የባሰ ነው የምናደርጋቸው። የመጡትም ግማሽ መንገድ ወደኋላ እንዲሄዱ የምናደርጋቸው እና በተቻለን አቅም ትምህርት ሊለውጠን ይገባል። ማህበረሰቡ እኛ ሊለውጠን ይገባል። የኋላው ማንነታችንን በተቻለን አቅም ለመተው ጥረት ማድረግ አለብን ብዬ አስባለሁ። እንግዲህ ዋናውና ትልቁ የሚለውጠን እኛ ማህበረሰቡ ነው። ከትምህርት በላይ በነገራችን ላይ ከፎርማል ትምህርት በላይ ኢንፎርማል ትምህርት ነው ሰውን ማሳደግም ያለበት ብዬ የማስበው። ኖርማሉ ቀለቡ ትምህርቱ ይለውጠናል፣ ግን በብዛት ግን ከማህበረሰቡ ብዙ ነገር ነው ማለት ነው። ፕራክቲካሊ የተግባራዊ ህይወት ያለው እዛ ነው። በደንብ እዛ ላይ በደንብ መቀኘት አለብን ብዬ አስባለሁ። ከየትኛውም የኑሮ ሁኔታ መጣን፣ ከየትኛውም አካባቢ መጣን፣ ግን የምንኖርበት ማህበረሰብ ጋር ማች ማናረግ ከሆነ፣ ከምንኖርበት ማህበረሰብ ጋር ማንግባባ ከሆነ በቃ ዜሮ ነው የሚሆነው። እንደውም የባሰ ካለንበትም የባሰ የአእምሮ ውድቀት ላይ የምንሄደው እና በተቻለን አቅም የሚያዋጣንን ነገር ማየት አለብን። ምን የሚያዋጣኝ? ከማህበረሰብ ጋር መስማማት የሚያዋጣኝ ወይስ ተቃራኒ ሆኜ መኖር ነው የሚያዋጣኝ? አስተሳሰቤን መለወጥ ነው የሚያዋጣኝ ወይስ ባለሁበት መቆም ነው? ጊዜ እኮ አይጠብቀንም፣ ጊዜ ይሮጣል። በየጊዜው አዳዲስ ነገሮች ይፈጠራሉ። አዳዲስ ሰዎችን ነው የምናገኘው። አንድ ቦታ አይደለም የምንቆመው። ማለት የምንማርበት የተለያየ ነው፣ ግን ወተን ደግሞ የምንሰራበት ደግሞ ሁኔታ የተለያየ ነው። ሐዋሳ ላይ የምትኖሪ ከሆነ እድሜ ልክሽን እስክትሞጪ ሐዋሳ ለምትቀመጪ አዲስ አበባም ትሄጃለሽ፣ አዳማም ትሄጃለሽ፣ የትም ትሄጃለሽ እና የምንሄድበትን አካባቢ
መልመድ ግዴታችን ነው። ለእኛ ደግሞ አስፈላጊ ነው። ከዛ ነገር ጋር ማትላመጂ ከሆነ ደግሞ የባሰ አሁንም ማለት እንኳን ዘንቦብሽ ድሮም ቴዛኖች ነው የሚሆነው። ምክንያቱም ድሮም ኢንፌሪቲ ላይ ያለ ነው። አሁንም ደግሞ ራሳችንን በተቻለ ሁኔታ መቀየር የማንችል ከሆነ ራሳችንን ከጊዜው ጋር ማናስኬደው ከሆነ ራሳችንን አፕግሬድ ማናረግ ከሆነ የባሰ ነገር ነው የሚፈጠረው እና በደንብ አንዳንዴ ሰው እስኪመክረን መጠበቅ አለብን ብዬ አላስብም። ማለት ራሳችን ከችግሮቻችን መማር አለብን። በየጊዜው አዳዲስ ችግሮች ናቸው እየመጡ የሚገኙት። ከኢንፍራስትራክቸር አንጻር ስታይ፣ መንገዶች፣ ከሰዎች አንጻር እንደውም እኮ አንዳንዴ የሚያጋጥሙን ሰዎች በጣም የተባረኩ ሰዎች ያጋጥሙኛል። ማለት ይመጣና ቅድም እንዳልኩሽ በቃ ዘሎ መጥቶ የሚያየው እኔም ማገዙ እንደሚያየው እኔም ከዛ ከጉዳት ማትረፉን እንደሚያየው እንዴት ባለ ሁኔታ አገዘኝ፣ እንዴት ባለ ሁኔታ እንትናለኝ የሚለውን አያስብም። እና በቃ እዛ ላይ ደግሞ እኛ ትዕግስተኛ እንረዳው። ያ ሰው ትልቁ ዓላማው እኛን ማገዝ ነው እንጂ ሌላ ዓላማ የለውም። አሁን ሌብነቱ ላላ እሱም ነገር አለ። ግን ቢያንስ ግን ቀድመን ራሳችንን ፖዚቲቭ እንትን ማለት እንችል። ሰው ሊያግዘን ሲመጣ ፖዚቲቭ ቀጥሎ ያለው ነገር እኮ ቀጥሎ ይመጣል። ግን መጀመሪያ እንትን ስንል ፖዚቲቪቲዎችን ትምንን ፖዚቲቭ ማይንድ ሊኖረን መልካም ነው ብዬ አስባለሁ። መልካም ነው። አሁን ምንድነው የሰው ልጅ ከሚያየው ነገር አይደለ ልቡ እየሻከረ ነው የሚመጣው ያው ከሚሰማው ነገር እና አብዛኛው ነገራችን ከምናየው ነገር ስለሆነ ህዝቡ ምንድነው አሁን ሌብነት ያልከው ላይ የሆኑ ሰዎች ወይም ደግሞ ችግረኛ መስሎ የመጡ ሰዎች ሲጎርተውት ይሄዳሉ። ጎርተውት በሚሄዱ ሰዓት ላይ ምን ብሎ ያስባል? ሰዎች እንዲየሸወዱ ነው እንጂ ተጎርተው አይደለም ብሎ ያስባል። በእነሱ ምክንያት ጉዳት የደረሰባቸውን ሊረዱ የሚችሉ አካላት አይረዱም ማለት ነው። እንደ ማህበረሰብ አሁን ትልቅ የጎዳን ነገር ችግረኛው ሰው መርዳት አይችልም። በጣም የተቸገረ ሰው እያለ በነዛ ወይም ደግሞ በትናንሽ ጉዳት ባደረሱ ሰዎች ምክንያት ብዙ ሰዎችን እንወክላለን እና ትልቁ ማድረግ የምንችለው ያንን ሰውዬ ማዳን፣ ያን ሰውዬ የሚያጠፋውን ሰውዬ ማግኘት ወይም እሱ መለወጥ የመቻሉ ጉዳይ በጣም ከባድ ስለሆነ ራስ ላይ መስራት ነው። ትልቁ ፓወር የሚሆነው ሁሌም በህይወታችን ላይ ምንድነው ራሳችንን መቆጣጠር ነው የምንችለው እንጂ ሌሎችን መቆጣጠር አንችልም። እና በተቻለ አቅም ራስ ላይ መስራት ያልከው ላይ ምሳሌ የነዛን ሰዎች አመጣጣቸውን ማወቅ ምሳሌ ምንም ካለመርዳት ራሱ የራሳቸው ጉዳይ ለምንም እንትን ይበሉት ብሎ መሄድ መቻል። ከዛ ደግሞ ማስተዋል መቻል። ቆም ብለን ያስታውቃል ብዙ ማየት ስለማንችል ብዙ ስለማናስተውል ነው እንጂ ያስታውቃሉ እንደዚህ አይነት ሰዎች እና ትኩረት ብንሰጥና በአንዳንዶች ምክንያት ደግሞ ሌሎች የተቸገሩ ሰዎችንም ወይም ሌሎች ሰዎችንም መፍረድ ባንፈርድ መልካም ነው እላለሁ። እዚህ አሁን ያነሳነው ነገር ላይ ከቃላትም ከተለያዩ ነገሮች አንጻር ድርጊትህንም ቃልህንም ሰው ላይ ምን አይነት ተጽዕኖ እንደሚያሳድር አታውቅም። አንተ ትናገረዋለህ ፖዘቲቭ ነው ብለህ አስበህ፣ ሌሎች ሰዎች ላይ ግን ኔጌቲቭ ሊሆን ይችላል እና ስለማላቅ እዛ ሰውዬ ውስጥ ምን መፍጠር እንደሚችል ስለማናቅ በጣም መጠንቀቅ አለብን። ቃላቶቻችን ላይ በጣም ቃላት ያላቸው ኃይል በጣም ከባድ ነው። አጥንት ምንድነው የሚባለው? አሁን ምላስ እንትን የለውም ግን ይሰብራል፣ ግን አጥንት የለውም። ልክ እንደዛ ነው ቃላትም ማለት ነው። ምንም እንትን የለውም ሲታይ ፊዚካል ነገር የለውም፣ ግን ፊዚካል ካለው ነገር በላይ በጣም ሰዎችን ሰባብሮ ማስቀመጥ ይችላል ቃላትም። እና በተቻለን አቅም ግን አሁንም ነው የትልቅ ፓወር ምለው ራስ ላይ መስራት ነው። እነዛ ሰዎች ምንም አሉክ ፖዘቲቭሊ ተናገሩ ኔጌቲቭሊ እኔ ጋር ሲመጣ ፖዘቲቭ መሆን እንዴት ነው ማድረግ የምችለው? አላለ አብሶሉት ሲገባ የትኛውም ነገር ፖዘቲቭ ሆኖ ይወጣል። እዛ ውስጥ ሁሌ ፖዘቲቭ አድርጌ ማስወጣት መቻል፣ ሁሌ ፖዘቲቭ ማለት ነው። ያን ነገር ማድረግ የምችለው ራሴ ብቻ ነኝ። ለራሴ ስል ነው ያንን የማደርገው እና ሰዎች ፖዘቲቭን ተናገሩ ኔጌቲቭ እነሱ በተረዱት አንጻር ወይም ባላቸው ትምህርትና የኑሮ ልምድ አንጻር የሚናገሯቸውን ነገሮች ኔጌቲቭ ላይ ቢናገሩ ባላቸው የህይወት እይታ ነው ከህይወት ነገር በጣም በብዙ ሰዎች ተጎድተው ሊሆን ይችላል። በብዙ አካል ጉዳተኞች ወይም በብዙ የሸወዷቸው ሰዎች ሊኖሩ ይችላሉ እና እነዛ ሰዎች የሚናገሩበት የራሳቸው ምክንያት አላቸው፣ መነሻ አላቸው እና ያንን ስለማናውቅ ለምን እንደተናገሩ ምንድነው እኔ ጋር ሲመጣ ፖዘቲቭ መሆን አለበት። ይሄ ሰውዬ ተጎድቷል በእንደዚህ አይነት ሰዎች እንዲህ እኮ ያለችው የሆነ ነገር ደርሶባል ሊሆን ይችላል እና እኔ ጋር ሲመጣ አውዱ መቀየር መቻል፣ ለራሴ ስል መልካም ቆንጆ ማድረግ፣ ሁሌ ነገሮች ወደ እኛ ሲመጡ ጥሩ ብቻ እንዲሆኑ ማድረግ እንጂ የተሻለ ነገር ማምጣት አንችልም። ያም ሲሳደብ ወይም ከተሳደበ
ምንም ለውጥ የለውም ማለት ነው። እኔም ጋርቤጅ ነው የምሆነው፣ እሱም ጋርቤጅ ነው የሚሆነው። ምንም የተለየ ነገር የለውም እና የተሻለ የሚሆነው ራስ ላይ መስራት። መቆጣጠር የምችለው ራሴ ነው። ማስተካከል የምችለው ራሴ ነው። መቆጣት የምችለው ራሴ ነው በደንብ አድርጌ ማለት ነው። ሌሎችን መቆጣጠር አትችሉም። ምክንያቱም ሀሳባቸው ያለው እነሱ ውስጥ ነው። ስሜታቸው ያለው እነሱ ውስጥ ነው። ማስመሰል እንዲችሉ ይችላሉ ማለት ነው እነሱ። ስለዚህ መቆጣጠር የምችለው እኔ ነው። የፈለገ ቢሆን ደግሞ ሁሌ እግዚአብሔር ትልቅ የሰጠን ነገር አንተ ጋር ፖዚቲቭ ነገር ካለ ፖዚቲቭ ነገር ብቻ ይቀርባል። ይሄ ምንም ይሄ ስብከት ምናምን አይደለም። በጣም በህይወትህ ካተኮርክ ላይ ጥሩ ነገሮችን ባሰብክ ሰዓት ጥሩ ነገር ይሰጥሃል። መጥፎ ነገር ወይም ባማረርክ ሰዓት መጥፎ ነገሮች ይገጥሙሃል። ይሄ የህይወታችን ሀቅ ስለሆነ ፖዚቲቭ ነገር ለራሳችን ስንል ነው የምናስበው። ጥሩ ነገር ወደ እኔ እንዲመጣ እስኪ መልካም ነገር ፈልግና የሚመጣውን ነገር አንዳንድ ይላል። ግን በጣም መጠማት አንጠማም። በጣም መጠማት ያን ጥሩ ነገሮችን መፈለግ መጠማት መቆፈር እዛ ላይ በጣም ብዙ ስለሚቀረን ነው እንጂ ጥሩ ነገሮች በደንብ አሉ እና ራሳችን ላይ መስራት ነው የምለው። እንደ ምሳሌ ማንሳት አሁን ሞዴል ሳቤላ ሞዴል አለች እና ሙሉ ለሙሉ አካሏ ላይ ሁሉ ጉዳት አለ። እግሯ ላይ፣ እጇ ላይ፣ አይኗ ላይ ሁሉም ቦታ ላይ ጉዳት አለች። ጉዳት አልባ የሆነ አካል የላትም እና ግን ሞዴል ናት። እንግዲህ ፋሽን ሾው እያዘጋጀች እንዳለም አቀፍ የምታወዳደር ሴት ናት እና ይህን ሁሉ ያደረገችው እሷ ምንድነው በቃ ታውቃለች፣ ምን ያህል አቅም እንዳላት ታውቃለች። ከዚህ ከአካል ጋር የሚገናኝ ነገር የለውም። ከራሷ አልፎ ሌሎች ሰዎች ራሳቸውን እንዲያወጡ ነው የምታደርገው። አሁን ሞዴል ሲባል እኛ የምናስበው በጣም ቆንጆ ሴት፣ ረዥም ሴት፣ ፀጉሯ እንዲህ ምናምን ነው የምናስበው። እሷ ከዛ ውጭ የሆነች ሴት ናት። ግን ሞዴል ራሷ ተወዳድራ ሌሎችን የምታወዳድር ሴት ናት። የአካል ጉዳተኞች ሞዴሊንግ ታዘጋጃለች። አካል ጉዳተኞች ፋሽን ሾው ያሳያሉ እዛ ላይ ወጥተው ማለት ነው። ምንም የተለየ ነገር የለውም። ይሄ የህይወት እንትን ስለው የህይወት አንዱ ገጽ ነው እና ብዙ ህይወት ብዙ መልክ ነው ያለው። ይሄ አንዱ መልኳ ነው። ከዛ አንጻር ስለሆነ እሱ ሴትዮ እንዴት ነው ያደረገችው? ራሷ ላይ ስለምትሰራ ብዙ ሰዎች ብዙ ነገር ሊሏት ይችላሉ። አንቺ አይንሽ እንደዚህ፣ አንቺ እንዲህ ብዙ ነገር ልትባል ትችላለች እና በጣም ሞዴል ሳቤላ ሴትነት አለ፣ ብዙ ነገር አለ። ያን ሁሉ አሸንፋ ለማውጣት ላይ የምትወዳደር በጣም ትልቅ ሴት አምባሳደር ናት እና ራሷን የምታወዳደር ናት። ፋሽን ሾው ለምንድን ነው ያነሳኋት? ይሄን ማድረግ የቻለችው ራሷ ላይ ስለሰራች ነው። ከራሳችን ራስን ከሰራሉ ላይ ሌሎች ወደ አንተ ይመጣሉ። መልካም ነገር ከፈለክ ራስ ላይ ስራ። መልካም አድርገው ራስን። መልካም ሰው ፈልጋለሁ እኔ መልካም ነኝ። ራሳችን ላይ እንስራ። እኔ የሚረዳኝ ሰው ፈልጋለሁ እኔ እረዳለሁ። እኔ ላይ ከሰራው ሌላው ነገር ቀላል ነው። አንተ ምን ብትለኝ እረዳሃለሁ። እኔ የምረዳ ሰው እኮ ማንም እኔ ጋር ይመጣ አያሸንፈኝም። እኔ በመልካም እረዳዋለሁ። በምንም መንገድ ራስ ላይ መስራት፣ ራስ ላይ ንጉስ ነው። ራስ ላይ ስልጣን ሙሉ ባለስልጣን ሆኖ ሌሎች ላይ ባለስልጣን መሆን ትችላለህ። ግን ራሳችን ላይ በደንብ መስራት አለብን እላለሁ። እንግዲህ የተከበራችሁ አድማጮቻችን ካለን ሰዓትም አንፃር ሉሌ ሰዓትም እየሄደ ስለሆነ ብዙ ነገሮች ማንሳት ይቻላል። ግን ዋና ዋና ነገሮችን አንስተን ሰዓትም ስለሌለን እንቋጭ እላለሁ። እንግዲህ ባለችን ሰዓት በደንብ ሶስት ደቂቃ ወደ መሰናበቻው የሚደረስን ስለሆነ እንግዲህ በተቻለን አቅም ለእናንተ ይጠቅማሉ ብለን የምናስባቸው ሀሳቦች ለማንሳት ሞክረናል። አዲስ ሀሳብ ማለት ፕሮግራማችን በየተለይ እንግዲህ ለእናንተ አዳዲስ ሀሳቦችን እንዳመጣንላችሁ እና በተቻለ አቅም ራሳችሁን እንዳሳደጋችሁ ተስፋ እናደርጋለን። የተወሰነ እውቀት አእምሯችሁ ላይ እንዳሳደረን ተስፋ እናደርጋለን።